ምን አይነቱ ደግሞ ነው የመጣብን? ወይ አይመጣ ወይ ያስመጣ አንቆሚዝ ነገር መጣ። በጣም ራሴን ጠብቄ ምኖር ነኝ ብዬ ነው የማምነው። ለህብረተሰቡ ሊሆን የሚችለውን ግን ወደ ኋላ አለ። እናቴ ታማለች ተባልኩ። እናቴ ጎጃም ነች። ስለዚህ እናቴ ጎጃምን ላድን ስመጣ አይ አታድንም የሚል እብድ ካገኘው ወይ ገሎኝ ወይ ገድየው ነው የሚጠናቀቀው። አዲስ የትዳር ደውል ለሚደውሉ ወጣቶችስ የትዳር ደውላቸውን ከመደወላቸው በፊት ከካንተ የትዳር ተሞክሮ ለወጣቱስ ምን የምትለው ነገር አለ? ያው ማህበረሰብ ላይ እንደምትደክም ስለማውቅ እኔ ወድጄሻለሁ አንቺም የወደድሽኝ ይመስለኛል ነው ያልኩት። ይመስለኛል ደስ ይላል። ምን ሆነ መልሷ? ኦፍ ኮርስ በየቀኑ በርካታ ወገኖች በወባ በሽታ በሚያልቁ በአሳዛኝ ክፉ ጊዜ ባለፈው መጽሐፍ ሲመረቅ ስትናገር ነው ሰውነት ሾክት ሲያደርግ ነበረ። አስክሬን ጋሪ ላይ ተደርጎ የተገፋበት ዘመን ነው 1990 ማለት። አሁን እኮ እያሰብኩ ነው አንተ ስታወራኝ። እኔ ሃይ ስኩል መጽሔቶች የሚወጡበት ጋዜጣ የሚወጣበት ብዙ የምናነብበት ሚዲያ ቲቪም የምንከታተልበት ነው። ይህንን ነገር ግን እንደ ኮሽ የሰማሁት ነገር የለም። ተደብቆ ነበር። ልጆቻቸው ሞተው እርዳታ የሚጠብቁ አዛውንት አሉ። እነሱንስ እንዴት እንመልከታቸው? እንዴት እናል? አሁን ግጭት ውስጥ ነው ያለ ነው። እርስ በርስ እየተገዳደለ ነው ያለ ነው። ልመጣ ነበር። የዚህ ውጤት ምንድን ነው ብሎ ማሰብ በአንድ ህይወት ውስጥ የብዙዎችን ህይወት መታደግ፣ የትውልድን ቁስል መፈወስ እናም ደግሞ ለዘመናት የማይሻረን አሻራ ማስቀመጥ የጥቂት የቁርጥ ቀን የሀገር ባለውለታዎች መታወቂያ ነው። ሰላም ጤና ይስጥልኝ። ሀና ዮሐንስ ጎጂዬ ነኝ። ዛሬ ወደ እናንተ የማደርሳቸው እንግዳዬ ለ44 ዓመት በፍቅርና በመተሳሰብ የጸና የትዳር ታሪክ፣ በኢትዮጵያ በሚሊዮኖች የሚቆጠሩ በወባ በሽታ የሚቀጠፉ ነፍሶችን ለመታደግ ከፊት የቆመ ጀግና፣ ቆራጥ፣ ባለራዕይ፣ አርበኛ የዛሬ እንግዳዬ መገለጫው ነው። በተጨማሪ የ28 ዓመት ተጋድሏቸውን የማህበራቸውን ታሪክ ያካተቱበት መጽሐፋቸውን እኔ ባለሁበት በካልግሪ ከተማ በደማቅ ሁኔታ አስመርቀዋል። የዛሬ እንግዳዬ ክቡር ዶክተር አበረ ምረቴ የዛሬ እንግዳዬ ነው። በካልግሪ ከተማ ይህንን ድንቅ መጽሐፍ ሊያስመርቅ ለእኛ ደግነትን ቅንነትን ሊያካፍላል በከተማችን ተገኝቷል። የመጽሐፍ ምርቃቱንም ተገኝቼ ነበረ። ፕሮግራሙን ወደ እናንተ እናደርሳለን። ከሳቸውም ጋር ትንሽ ቆይታ እናደርጋለን። እኔ ልበ ሙሉ ቆራጥ፣ ታማኝ የሀገር ባለውለታ ከኔ ጋር ትንሽ ቆይታ ሊያደርጉ ነው። ይሄ ታሪክ ብቻ አይደለም ያላቸው፣ አንደበታቸው፣ ወጋቸው ተደምጦ ተሰምቶ አይጠገብም። ይህን ነገር ወደ እናንተ ይዤ ልደርስ ነው። አብራችሁን ቆዩ፣ ብዙ ታተርፉበታላችሁ። ሀና ዮሐንስ ጎጂዬ ነኝ። ካፍታ ማስታወቂያ በኋላ ቀጥታ ወደ ፕሮግራማችን እንሄዳለን። ቆይታ ከኢትዮጵያ ጤና ልማትና ጸረ ወባ ማህበር መስራች የክቡር ዶክተር አበረ ምረቴ ከኔ ጋር ቆይታ ያደርጋሉ። ጀግንነታቸውን፣ ተጋድሏቸውንና የህይወት ተሞክሯቸውን ወደ እናንተ ያደርሳሉ። ታተርፉበታላችሁ። ሀና ዮሐንስ ጎጂዬ ነኝ። አብረን ቆይ። ክቡር ዶክተር አበረ ምረቴ እንኳን ወደ ሀና ዮሐንስ ጎጂዬ ዩቲዩብ በሰላም መጡ። እንኳን ደህና ቆያችሁ። ክቡር ዶክተር እንግዲህ ከፈቀዱልኝ ከካሜራ ጀርባ ያለው ነጻነት እንዲሰማኝ እንዲው ባክዎትን ያለመደብኝን አንቱ እያልኩ ከምጨነቅ ነጻነቱን ይስጡኝና እንደ ልቤ አንተ እያልኩ እንዳወራ ይፈቀድልኝ። ቤተሰብ ልታደርጊኝ ካሰብሽ አዎ፣ አለበለዚያ አልፈቅድም። ቤተሰብ ትሆነኛለህ እምላለሁ በአደባባይ በነጻነት ለማውራት እንዲመች። ልክ ነኝ አይደለ ክቡር ዶክተር? ይርቃል አንቱ ሲባል ብዙ እንደዛ ነው። በእኛ ባህል የምናቀርበውን ሰው አንተ ነው የምንለው፣ እናስፈቅዳለን። በእድሜ ታላቅ የሆነ ሲሆን አንቱ ማለት እንገደዳለን በባህል። እውነት ነው። የእድሜ አቻ ሲሆን ነው አንተ በእኛ ባህል። ግን የምናቀርበው አጎት፣ አክስት ግን አንተ ነው የሚባል። ስለዚህ ፍቃዱን ሰጥተኝ። አዎ እንደዚያ ከተቆጠርኩ ማለት ነው። ክብረት ይስጥልኝ። ይቆጥራል ከዚህ በኋላ። በቅድሚያ ፈጥኖ ደራሽ ማህበር የተሰኘው መጽሐፍ እኛ በምንኖርበት በካናዳ በካልገሪ ከተማ በደማቅ ሁኔታ ተመርቋልና እንኳን ደስ አለ ማለት ፈልጋለሁ። ተመስግናለሁ። እንዴት ነበረ የምርቃት ፕሮግራሙ? እንዴት አገኘኸው? እንዴት ነበር ደስታ? እንዴት ነበረ? በጣም ጥሩ ነበር። እኔ እንግዲህ ያልጠበቅኩት ነበረ። ይሄን ፕሮግራም በማዘጋጀት ደረጃ ላይ እነ ፕሮፌሰር ላሽታው ገዳሙና
ወይዘሮ ራኒ ሁሴን ናቸው ሀሳቡን ያፈለቁት። መጽሐፉም እኛ ጋር መጥቶ መመረቅ አለበት እና እኛ እዚህ እናደራጃለን እና ሰውን ሰብስበንም መጽሐፉ እንዲመረቅ እናደርጋለን ብለው ሀሳቡን የወሰዱ እነሱ ናቸው። እኔም ደግሞ እንግዲህ ተቀብዬ እንደ አየሽው ኦገስት 8 በደመቀ ሁኔታ እንዳልሽው ተመርቋል። ስለዚህ እኔ እንግዲህ በዛ ስብሰባ ላይ በጣም ጥሩ ጥሩ ሰዎች ተገኝተዋል። በጎ ፈቃደኝነት ላይ የተመረኮዘ ስራ ስለሆነ የምንሰራው የበጎ ፈቃደኝነት ላይ በቃ ፍላጎት ያላቸው እና በቀጣይነትም ማህበሩን ሊደግፉ የሚፈልጉ እንዳንቺ አይነት ማለት ነው ለምሳሌ እና ተገኝተው ስለነበረ እኔ እሱ የበለጠ አስደስቶኛል። በሁለተኛ ደረጃ ደግሞ ያደራጁት ሰዎች ሀሳቡን አምጥተው በኋላም ደግሞ ይህን በማደራጀት ደረጃ ላይ እንደ አቶ አብዱል ፈታህ ሙስጠፋ እና አቶ አበበ ጌታሁን እንደዚሁ ብዙ ለፍተው ነበርና እነዚህ ሰዎች ደስ ብሏቸው ነበርና እነሱ ደስ ስላላቸው እኔም ደስ ብለኛል። ዋናው ነገር የለፋው ሰው ነው። እኔ እንኳን ዝም ብዬ መከተል ስለነበረ ይሄን ይደረጋል ይሆናል ሲሉኝ፣ ስለዚህ ለእኔ በጣም ደስ ብሎኛል። እናመሰግናለን። እንግዲህ ይህንን ኃላፊነት ወስደው ያንን የመሰለ ያማረ ፕሮግራም ያዘጋጁ እንደዚህ አይነት ለአንተም ክብር ለፕሮፌሰር ላሽቶም ቤተሰብ የተሰጠው ክብር በቦታው ተገኝቼ አይቻለሁ እና ይህንን ነገር ሁሉም ኮኦርዲኔት ላደረጉት ሰዎች በዚህ አጋጣሚ አክብሮቴ መግለጽ እወዳለሁ። በርቱ፣ ይቀጥል ለማለት እፈልጋለሁ። ክቡር ዶክተር እስቲ አሁን ደግሞ ትንሽ ወደኋላ እንመለስና ከፈጥኖ ደራሽ ማህበር መጽሐፉን ከመክፈቴ በፊት ያንተን ታሪክ እስቲ እንክፈተው። ልጅነት እንዴት ነበረ? አስተዳደግ፣ የት ተወለድክ? የት አደግ? የቤተሰቡ ሁኔታስ ምን ይመስል ነበረ? በዚያ ዘመን የነበረውን የልጅነት ታሪክን እስቲ ለእኔ ቤተሰቦች እንደምታካፍላል። ከትውልዴ ቢጀምር የተሻለ ይመስለኛል። ትውልዴ ጎጃም አንድ ገጠር ማቻክል በሚባል ወረዳ ገጠር ውስጥ የኑሪ የምትባል መንደር ነው የተወለድኩ እና በ6 ወሬ ወላጆቼ የገጠር ኑሮ በቃን ብለው ወደ ከተማ መጡ እና ደብረ ማርቆስ በ6 ወሬ ገባሁ። በ7 ዓመቴ ቀጥታ አስኳላ ትምህርት ቤት በሚባለው በንጉሥ ተክለ ሃይማኖት ትምህርት ቤት ገባን። እስከ 8 ስደርስ ባለው ጊዜ ውስጥ 3 ከተሞች ላይ ተምሬያለሁ። ደብረ ማርቆስ፣ ሞጣና ፍኖተ ሰላም። ልጅነት የምላቸውን ጊዜ እነዚህ ናቸው። ከዛ ወደ 2ኛ ደረጃ ትምህርት ቤት 4 ዓመት ሙሉ ደብረ ማርቆስ ነው ያሳለፉ። የወላጆቼ ሁኔታ ወላጆቼ አባቴ በጣም ቅን፣ ሰው ወዳድ፣ ሰው አፍቃሪ እና ታማኝ ነው። መታመን ብቻ ሳይሆን ለቃሉ ያደረ እና ውሸት ምናምን የሚባል የማያውቅ ሰው እና ከእግዚአብሔር በታች ለሱ ሌላ ኃይል የለም ብሎ የሚያምን ነበር እና ማጎብደድን አያውቅም፣ ጉቦ መስጠትን አያውቅም። ጉቦም ያኔም ነበር በነገራችን ላይ እና እንደዛ አይነት ነገር አይወድም እና ወህኒ ፖሊስ ነበር አባቴ እና እኔ የማስታውሰው በበዓላት ለምሳሌ የፋሲካ፣ አዲስ ዓመት፣ የገና እና የመስቀል ዘመድ የሌላቸው እስረኞች ነበሩ። ስለዚህ ቤት ዶሮ ተዘጋጅቶላቸው እኔ አደርስ ነበር ራሴ ለእስረኛ እና እኔ ነበርኩ ማደርስ እና ከምግብ ጋር ሌሎችም እንትኖች መጠጠላ ምንም መግባት አይፈቀድም፣ ግን የበዓል ቀን ይፈቀድላቸውና እንዲያደርጉ ወዲያው ትንሽ ብዙም ሳይሆን እንደዚህ አይነት ነገሮች ይወድ የነበረ ነው አባቴ
እና እናቴ ደግሞ በጣም ቆንጆ አይገልጻትም በጣም ቆንጆ ነበረችና በጣም ትህትና የበዛባት ሰው ወዳድ ነች። እሷም ነበረች። እንግዲህ በዚህ መካከል ነው ያደግኩት። ይህን ይመስላል። የሚገርም ቤተሰብ አስተዳደግ ነው። ያ ልጅነት አስተዳደጎት ምናልባት ዛሬ ላይ ላለህ ማንነት አስተዋጽኦ አድርጓል ብለህ ታስባለህ? የልጅነት የቤተሰብ ታሪክ? አዎ፣ በተለይ አባቴ ከፍተኛ ተጽዕኖ አለው ባይ ነኝ። ለምን አንድ ይነግረኝ ከነበረው እንትን የተናገርከው ከሚጠፋ የወለድከው ይጥፋ ይላል። እዚህ ማህበር ላይ ያ በደንብ ሰርቷል። ይህን ማህበር አድርገዋለሁ ብዬ በህዝብ ፊት ቃል ገብቼ ነበርና ያንን ሳላሟላ ፈቀቅ አልልም ብዬ ነው 28 ዓመት የቆየሁት። ስለዚህ ቃሌን ጠብቅ ያለው አባቴ ባስተማረኝ መሰረት የአባቴ ልጅ ደስ ይላል። ግን ዶክተር መቼም በልጅነት ብዙ ውጣ ውረድ ብዙ ፈተና ይኖራልና እነዛን ፈተናዎች ሁሉ አልፈ ለዛሬ ማንነት ለደረስክበት አንቱ ለተባልክበት ላቋቋምከው ማህበር ያበቃ እልህ ወይስ ፍላጎት በተለየ ሁኔታ ምን ነበረ? እልህ መቼም እልህ ቢኖር ነው ለዛሬ የተደረሰው። አዎ እልህ አለ ውስጥ፣ ልክ ነሽ። ፍላጎት አለ። ሁለተኛ ቅድም ያልኩሽ ቃል አለ። እነዚህ ናቸው አብረው ሲያሽከረክሩኝ የነበሩ። ከልጅነቴ ጀምሮ ማስታውሰው መጣላትን አልወድም። ማክሮፍ የሚባል ከሰው ጋር መጣላትን አልወድም እና እንዲያውም አንዴ ማስታውሰው ሁለተኛ ደረጃ ትምህርት ቤት እያለሁ ወደ ወላጆቼ እሄዳለሁ እና ያው ሲዘጋ ትምህርት ቤት ለገናም ለፋሲካም ለምን ይዘጋ ትሄጃለሽ እና ሲሄድ መጀመሪያ ቤት እገባለሁ ሰላም እልና ከዛ በኋላ ጎረቤቱን ነው በሙሉ ሰላም እል እና አንድ ቀን እናቴ ቤት ገብቼ ሰላም አልኩና እናቴን ሁሉንም ልጆችንም ሰላም ወንድሞቼ እናቴ ካልኩ በኋላ ወጣ ስል ከቤት ታውቃለች። ከዛ በኋላ የት እንደምሄድ የት ነው የምትሄደው አለችኝ። አባ ወልደው አንዲስ ይባላሉ ጎረቤታችን ነፍሳችን ማርና አባ ወልደው ንስጋ ነው አልኳት። አትሄድም አለች። ለምን? ተጣልተናል። እንዴ እናንተ ናችሁ የተጣላችሁ? እኔ እኮ አልተጣላሁም አልኩና ቀጥ ብዬ ወጣሁ ዝም ብዬ። ከዛ ገና ቤት ከመግባቴ አባ ወልደው ንሳሉ ምናምን ስል አበር እንዳትመጣ አሉኝ። እሳቸው? አዎ ግን እሳቸው እንደሱ አልነበረም ፍላጎታቸው። ወጡ እየሮጡ መጥተው ና እዛ ቤት ነው የምስምህ ብለው ቤት እኛ ቤት መጥተው ስመው ታርቀው። ስለዚህ እንዲህ አይነት ነው። አልጣላም፣ መጣላት አልፈልግም። ሌላ የሚያስቅ ደግሞ እንደ ከደብረ ማርቆስ ወደ ፍኖተ ሰላም 6ኛ ክፍል እያለሁ ነበር የሄድኩና እዛ ሄደን እግር ኳስ ልጫወት ገና እንደገባ በስንተኛው ቀን እንደሆነም አላውቅም እና እግር ኳስ እንጫወት አንደኛውን አውቄ እንኳን ጠልፌ አላውቅም፣ ግን ያን ቀን ጠለፍኩት መሰለኝ። አውቄ አይደለም እና በቃ ለምን ጠለፍከኝ ብሎ ከኪ ዘረፈለ የዛ ልጅ ይዛ አካባቢ እንዴ። ከዛ በጣም አግሬሲቭሊ መጣ ሊመታኝ። ከዛ ምንም አላልኩም፣ ብቻ ጥምጥም አድርጌ ነው ያዝኩት እንዳይነቃነቅ አድርጌ ያዝኩት። እሺ ፈርቼ ያለው በዛ ላይ ደግሞ መደባደቡን አልወድም። ደግሞ አካባቢ እኔ አንድ ወንድም የለም እዚህ አካባቢ እና ሌሎች ናቸው ያሉትና የእሱ ጓደኛ የእሱ ዘመዶች ሊሆን ይችላሉ። ስለዚህ እዚያ ጋር እንትን ከሚሉኝ ቢይዘው ይሻላል ብዬ ነው። ፈጣን እንትን ነኝ በነገራችን እንዲህ አይነት ላይ አክሽን ሰው ጥሩ ነው እና ቅፍ አድርጌ ያዝኩትና ቢል አልነቃነቃል እና ሰው መጥቶ እስኪገላግለን ድረስ ከዛ ሲገላግለን እንዴ ምን አይነቱ ደግሞ የመጣብን ወይ አይመታ ወይ ያስመጣ አንቆ የሚይዝ ነገር መጣ እና ጥልን እፈራለሁ አልወድም። ግን ደግሞ ተነጋግሮ መፍታትን ከልጅነት ጀምሮ የምወደው ነገር መናገር እናገራለሁ። ስለዚህ
በዚህ ማህበር ውስጥ ትልቅ እድገት እንዳደረግ 28 ዓመት ሙሉ ስቆይ ፈተናዎች እንዳልሻቸው ብዙ ነበሩ። እነሱም ፈተናዎች አንድ ሲተነኩሱኝ በቃ ሙሉ በሙሉ ባለመናገር መዝጋት ነው። አንደኛው ለምሳሌ የአንደኛው ፖለቲካ ለምሳሌ የመንግስት አካል አለ፣ ተቃዋሚ አካል አለ። ስለዚህ ተቃዋሚው መርዳቱን እንዴት አድርጌ ልርዳ ከማለት ይልቅ ይሄ እንትን ነው ወያኔ ነው ምናምን ብሎ ይለጥፍብኛል። ከዛ ደግሞ ወያኔ ኢህአዴግ ደግሞ ይሰበሰብና ደግሞ ይሄማ ተቃዋሚ ነው ብሎ ይለጥፍብኛል እና ለእነሱ መልስ አልሰጥም ነበር። ስራ ይመስክር ነበር። በዝምታ ነው እያለፍካቸው የሄድክበት ስራ ይመስክር። ምክንያቱም እንደነሱ አቲካራ ስትገጥሚ በጋዜጣ ላይ ይወጣ ነበር፣ በእንትኖችም ነበሩ፣ በአደባባይ የሚነገሩ የምሰማቸው ነገሮች ነበሩ። እነሱን ተግባሬ ይመስክር ነው እና ይሄ ተግባሬ ነው ያሸነፈው። በነገራችን ላይ አንደኛ የምትሸነፊው እንግዲህ በምን ይሆናል መሰለሽ? አንደኛ ለገንዘብ ስስት አለሽ ወይ? ስለዚህ ከገንዘብ ጋር ተቆራኘሽ ከሆነ የድርጅቱን ገንዘብ ስትቦጠቡጭ ትገኛለሽ። ያኔ መንግስቴ በቃ አለቀልሽ። እንኳን ነክተኸው። ስለዚህ አንድ ይሄ ነው። ሁለተኛው ደግሞ ከሌላው ጋር ከማይሆን ቦታ ላይ መገኘት የለብሽም። እኔ እንደሱ አይነት ባህሪ የለኝም። በጣም ራሴን ጠብቄ የምኖር ነኝ ብዬ ነው የማምነው እና ለህብረተሰቡ ሊሆን የሚችለውን ግን ወደኋላ አይደለም። ህብረተሰቡ ጋር ሊደርስ የሚችለው ነገር ወደኋላ አይደለም እና ሌት ከቀን እየሰራሁ የሚመጡትን አንዳንዴ እንደዚህ እያደረግኩ አንዳንዴ በፊት ለፊት እየተናገርኩ ለምሳሌ አንድ መድረክ ላይ እኔ እንዴት አድርጌ እንደምሰራ ግራ ተጋብቻለሁ። ባለስልጣናት አሉበት። በአንድ በኩል ወያኔ ነው እባላለሁ፣ በሌላ በኩል ደግሞ ቅንጅት ነው እባላለሁ። የትኛውን ሆኜ እንደምሰራ ግን የሚነኩ እና ይሄ ሁሉ ድጋፍ እንዳላገኝ የሚደረጉ እንቅፋቶች ናቸው ብዬ ነበር የምናገረ ነው። እና አንዴ ቀን እንደዚህ ተናግሬ ከአማራ ፕሬዚዳንት መልእክት ተላከብኝ። አይ እኛ በሱ ነገር አናይም ነው የሚል አይነት ነገር እና ሌላው ምንድን ነው በድፍረት መናገር ነው። ማህበሩን የመጀመሪያ ሲጀምር ከአቶ አዲሱ ለገሰ ጋር ያረኩት ውይይት ነው እኔ ትልቅ ውጤት አማረገኝ ብዬ የምወስደው። በድፍረት ነገር አታሰሩም ትባላላችሁ፣ እግር ትሰብራላችሁ ትባላላችሁ። እኔ ግን የፖለቲካም የሃይማኖትም ላስፈጽም የመጣሁት ነገር የለኝም። እናቴ ታማለች ተባልኩ። እናቴ ጎጃም ነች። ስለዚህ እናቴ ጎጃምን ላድን ስመጣ አይ አታድንም የሚል እብድ ካገኘው ወይ ገሎኝ ወይ ገድየው ነው የሚጠናቀቀው። እንደዚህ አይነት እብድ አትመስሉኝም፣ የምታረጉ አይመስሉኝም ብዬ በፊት ተናገርኩ። ያኔ ገና ስትጀምረው ገና መጀመሪያ ሲጀምር በየወረዳው በየቀበሌው ኮሚቴ እናዋቅር ነበርና ስናደርግ አቶ አዲሱ እርስዎ እንዳሉት እኛ እብድ አይደለንም፣ እንደሱ አናረግም፣ በቃ እንደፈለጉ መቀጠል ይችላሉ ተብሎ ፈቃድ ተሰጥቶኝ እና እኔ ያኔ ስላቸው አይ እኔ አሁን እሱ ብቻ አይደለም እንዲነግሩልኝ እፈልጋለሁ። ለዞን አስተዳደሮች፣ ለወረዳ አስተዳደሮች፣ ለቀበሌ አስተዳደሮች ብዙ ሰው ልካለሁ። ከጸረ ወባ ማህበር ተብሎ ሰው ሲመጣ ያንን እርስዎ በሚገባ ትእዛዝ አስተላልፈውልኝ ከጸረ ወባ ማህበር ሰው ሲመጣ ተቀበሉ እንዲባልልኝ ይፈልጋሉ። ከምንም ነገር ጋር ተላልፏል። ቀጥል ተባልኩ እና እሱ ትልቅ እንትን ሆኖኛል። ምሰሶ ወይም ችካል ወይም ምናምን አይደለም ካስማ ሆኖ በደንብ አድርጎ ይዞልኝ። አንዳንድ ብቅ የሚሉም ነበሩ፣ ካድሬዎች ምኖች ነበሩ። እነሱንም እሳቸው አርፋችሁ ቁጭ በሉ አግኝቼዋለሁ፣ አቶ ብረን አግኝቼዋለሁ፣ ተነጋግረናል፣ ደግፉት እያሉ በጣም ይገስጹ ነው ልኝ ነበር።
እና እሱ ትልቅ መሳሪያ ሆኖኛል ባይ ነኝ። በዋናነት ግን ሁልጊዜም አንደኛ በቅንነት መስራት ይፈልጋል። ስራ ስትሰሪ ቅን ሆኝ፣ ወደሽው ስሪ፣ ታማኝ ሆነሽ ስሪ። እነዚህን እና የሚያይሽ ኃይል አለ። እሱንም አስበሽ እየሰራሽ ከሆነ ለእኔ ትልቅ መሳሪያ ነው ብዬ አምናለሁ እና ውጤታማ እንሆናለን። አይሞትም፣ ይደቃል፣ ይኮስሳል፣ ግን እየኮሰሰም እየተነሳም እየተነሳ ይቀጥላል። መልካም ደስ የሚል ቆይታን እያደረግን ያለ ነው እና ወደ ህይወት ደግሞ ልመልስ። በሰዎች ዘንድ የሚወደድ የሚከበር በአብዛኞቹ የሚያስቀና 44 ዓመት የትዳር የአባትነት ቆይታ አለህና መቼም ዘንድሮ አይደለም 44 ዓመት 4 ወርም ከባድ በሆነበት የትዳር ቆይታ እንዴት ነው 44 ዓመት በትዳር ጸንቶ ቤታችሁ የቆየው? በሁለተኛ ደግሞ አዲስ የትዳር ደውል ለሚደውሉ ወጣቶችስ የትዳር ደውላቸውን ከመደወላቸው በፊት ካንተ የትዳር ተሞክሮ ለወጣቱስ ምን የምትለው ነገር አለ? ያው ማህበረሰብ ላይ እንደምትደክም ስለማቅ ነው ዶክተር። አዎ 44 ዓመት ጨዋታዋን በነጻነት መወዳትን ወግህን የዛችን የቆንጆ ሴት ግልጽ አድርገህ በስዕል ለኔ እንግዶች እያሳየ እንድታወራኝ ይፈልጋሉ። እንዴት ፍቅር እንደተጀመረ ጀምሮ ማለት ነው። ፍቅር እንዴት እንደተጀመረ እሱ ሁሉ እንዲነሳ ፈልጋለሁ። ፍቅሩ የተጀመረ የሷ እንደ ልማዴ ማናየ ልበል እንዴ የሷ ወንድም ጓደኛዬ ነበር። ቤት ጋበዘኝ። አስቦ ነበር እንድትወዳቸው? ኖ የለም፣ ልጅነት የለም። እና ዝም ብሎ ለእኔ ክብር ስለነበረው ቤት እና ክብር ከነበረው ማለት እንድታይለት ይሆናል። በዛው እሱ እንኳን አልነበረም። ወይ ገባውና ደጋገምኩ ቤት ማዘውተር ጀመርኩ። እና ሌላ ምን አይተህ ልብህ ደንግጦ ነው ዝም ብለህ? ያው ልጁ ጋር በጣም ነው ጓደኛ ስለነበርሽ እና ሌሎች አሉ። ሌላ ጊዜ ሰፊ ፕሮግራም ደግሞ ሲኖረን ሌላ ጊዜ የሚወራ ወሬ ነው እዚህ ላይ ማቋረጥ። ቃል ስጠኛ አገር ቤት ስመጣ ከማሚዬ ጋር ቁጭ ብለን እናወራዋለን። ይሄን ታሪክ ጋር የሚሆን ብቻዬንም እናወራዋለን። እሺ። እና ስንደጋገም የተሳሰብን መሰለኝ። እኔም በልቤ ውስጥ አደረች፣ እሷም ግን በልቧ ውስጥ አላድር አልቀረሁም የሚል እምነት አደረብኝ። እና አንድ ቀን እኔ የምልሽ ያልኳት እኔ ወድጄሻለሁ አንቺም የወደድሽኝ ይመስለኛል ነው ያልኳት። ይመስለኛል ደስ ይላለች። ምን ሆነ መልሷ? ኦፍ ኮርስ ቃል በቃል ነው የምነግርሽ። ኦፍ ኮርስ ነው ያለች። እንግዲህ ይሄ 72 ዓመት ነው። ጀግናይ በዛ ዘመን ኦፍ ኮርስ ለምትመልስ ሴት ማሚዬ እናደንቃለን። ከዛ በቃ ቀጠለ እንግዲህ እስካሁን አለ። ይሄ ነው መነሻችን። ጸንቶ ለመኖር የሚደረገው ጥረት በእውነቱ እኔ ባህሪያችን አንደኛ ሁለት የማይተዋወቅ ኃይል ነው የሚገናኘው። በተለያየ ባህል ያደገ በተለያየ ያስተዳደግ መስመር ተጉዞ እዚህ የደረሱ ሁለት ሰዎች ናቸው የሚገናኙት። እነዚህ ሁለት ሰዎች ሲገናኙ ቢቻል 50-50 እንትናቸውን እንትን ማድረግ አለባቸው። ባይቻል ግን መጣጣም፣ መነጋገር፣ መወያየት ያስፈልጋል። እናንተ ጋር አሁን ለምሳሌ የማየው እናንተ ቶሎ ነው ፈጣን ናችሁ ምናምን አስተያየት ለመስጠት ምን ለማለት ትፈጥናላችሁ። እኛ ደግሞ እንደሱ አይደለንም ወንዶች። እነዚህ እንዲጣጣሙ ማድረግ ያስፈልጋል። ምለው ነገር አለ። እናንተ የምታስቧትን ነው። ቤት እስክንገባ እንኳን አትጠብቁንም። እዛው ባገኘነው አጋጣሚ ብቻ ብልጭ እንዳለላችሁ ስልክም ደውላችሁ አሁንማ ሞባይል መጣን። ድሮ እኮ ቤት ካላችሁ ከቢሮም ካላችሁ ብድግ አድርጋችሁ ስልኩን እንደዚህ ነው ምናምን ነው የምትሉት። እኛ ጋር ደግሞ እሱ አይደለም። ይሄን ማጣጣም መልመድ ነው። ነርቨስ መሆን የለበትም ወንዱ። አሁን ይሄ የሴቶች ባህሪ ነው ብለን ከተቀበለው ለምንድን ነው የምንጣለው?
እኛ ጋር ለምሳሌ ይሄን አድርጉ ተብለን በጣም ተቆስቅሰን የምንነሳበት ጊዜ አለ፣ ወዲያው የማንፈጽማቸው። ይሄ ደግሞ የወንዶች ባህሪ ነው ብላ ሴቷ ካልተቀበለችው አይጣጣም። ልናጣጥማቸው የሚገቡ ናቸው። አሁን ለምሳሌ እኛ ቅዝቃዜ ብዙም እንትን አያደርግንም፣ አፌክት አያደርግንም። እናንተ ደግሞ ቅዝቃዜ አፌክት ያደርጋቸው። እናንተ ደግሞ ለእሳት ለምናምን ደንታ የላችሁም። የከሰሉን የፍሙን ከሰል እንኳን እንዲያርጋችሁ በእጃችሁ ስታነጹት ምንም አይመስላችሁ። እኛ ደግሞ ነቅተነው እሪ ነው የምንል። እዚህ ላይ እናየዋለን ይሄን ተቃርኖ። ይሄንን አጣጥመን ነው መሄድ ያለብን። ይሄን ስለማናጣጥመው እኮ ነው። ይሄ ሰውነታችን ውስጥ እንኳ ውሃና እሳት አብረው ይኖራሉ እዚህ ሰውነታችን ውስጥ። ስለዚህ እነዚህ አብረው እየኖሩ እያሉ አይጠፉም፣ አይጣጣፉም። አንዱ አንዱን አያጠፋም። ስለዚህ እነዚህ ንፋስና አፈር ሰውነታችን ውስጥ አብረው እየኖረ ነው ያለው። ንፋስ ጠርጎ አፈሩን አያወጣውም፣ ወይም አንተዋ ደግሞ አፈር ልዋጣ አትለውም። ተመጣጥነው ተቀናጅተው ነው የተሰሩት። ለምንድን ነው እንደዚህ ሆነ ተቀናጅተን የማንኖረው? ተግባብተን ይህንን ገብቶን እንዲሆነን የማንኖረው? መሰረታዊ የሆነች እንትን ምንድን ነው? ከመጋባታችን በፊት ውይይት የለንም። ብቻ እንዳታመልጭኝ እንዳታመልጠኝ ተባብሎ የሚደረግ ሩጫ ነው የሚመስለው። አዎ ተጠናንተናል ምናምን ሲባል ይሰማል። ምንድን ነው የተጠናው? አንዳንዷ ቀይረዋለሁ ብላ አጫሹን ሰካራሙን ቀይራለሁ ታገባለች። ያኔ በቃ ላንቺ ስል ለምናምን ስለሚሞት እኮ ነውና ሰሞኑን አንድ ላይ ያየሁት ሲያዝናናኝ ነበረ። እንትና እኔም ስለምለው ሴቶች በጆሯቸው ነው የሚወዱት፣ ወንድ ደግሞ ባይኑ ነው። እና ሙጋቤ ሮበርት ሙጋቤ ፕሬዚዳንት ሴት ወንድ ባይኑ ስለሚወድ እሱን እያጭበረበረች መኖር ስለምትፈልግ ትቀባባዋለች አለ። ፊቷንም ምኗንም ስትቀባ ጸጉሯንም ስትቀያየር ነው አለምት እና በቃ ያንን ወደድኩልሽ ምናምን እንዲላት ነው አለምትፈልገው። ወንዱ ደግሞ ሴቷ ደግሞ በጆሮዋ ስለሆነ የምትወድ ወንዱን ደግሞ ዋሾ ነው አለ። እሷን ለመማረክ ብሎ የማይቀጥፈው የማይዋሸው ነገር አለ የለም አለ። ስለዚህ እኔ ይህንን አንደርስታንድ አድርገን ገብቶን ብንረዳዳ ችግሮቻችን ይጠፋሉ። ሌላው ወንድ ወዲያው ነው የሚረሳ። በነገራችን ላይ ለሴቶች አይመስልም፣ ሆን ብለን ይመስላል። ቆይቶ ምናምን ምን እንደተናገረ ሁሉ አያስታውሰው። ሴት ደግሞ ጽፋም አሁንም የተማረችውማ ጽፋም ትይዛለች። አይኔ በወንድና በሴት ዶክተር ልከራከር ነው እንዴ? እሺ አትረሳም ልትለኝ ነው? ሴት በጭራሽ እንዳይረሳ አድርገህ ከሰጠኸኝ እንዴት ረሳው? እንዴት ነው ይቅርታ የተጠየቀበትን እንደው ተሰርጇልሽ? አንቺውን አታርጊው። ሌላ ቀን ታነሳዋል። እንዳረሳው አድርገህ ነው ያደረከኝ። ወይም ደግሞ ቃሉ ብቻ ሳይሆን በሂደት በመኖር ሊሆን ይችላል እኮ። ከይቅርታ ይበልጥ ሂደቶቹ ሊያስረሱኝ ይችላሉ እንጂ በደንብ እኔ ከጉዳይ አንረሳለን ዶክተር። ኧረ በጭራሽ አይሆንም። እንደው ሌላ ቀን እንከራከርበት በዚህ ደረጃ ላይ። ይኸውልሽ አንድ ጥፋት አጥፍቶ ይቅርታ ይጠይቅሻል፣ እንደገና ደግሞ ሌላ ጥፋት ያጠፋል። ያኔ ምን ትይዋለሽ መስልሽ? ያን ጊዜም እኮ እንዲህ አድርገኸኝ ነበር። ይህንን እዚህ ላይ አይደለም ትኩረት የሚደረግ። ያችም ትመዘዛለች። እንዲህ አድርገኝ ነበር እኮ አሁን ደግሞ እንዲህ ያደረከኝ ይመጣል። እንደገና ለዚህ ይቅርታ ይጠይቃል። ሶስተኛ ቢደግም እንደዚያ ነው የሚሆነው። እንደዚያ ነው ትመዙታላችሁ። ይሄ በነገራችን ላይ ኢትዮጵያ ምናምን አይደለም፣ ኢንተርናሽናል ዓለም አቀፍ ነው። ዓለም አቀፍ። እኔ ፈረንሳይኛ አስተማሪ ነኝና ፈረንሳይኛ ሳስተምር ያገኘሁት እንትን ልንገርሽና ፈረንሳይኛ ጾታ አለው። እቃዎች ጾታ አላቸው እና ወንድና ተባይተና እንስታይ ጾታ አለ እና ፈረንሳይኛ አስተማሪው የወላችሁ በፈረንሳይኛ ሁሉም ነገር ጾታ አለው ሲል ተማሪዎቹ እስቲ ግድግዳ ምንድን ነው? ወንድ ጾታ ነው።
ጣራስ ምንድነው ወንድ ጾታ ነው እንደዚህ እያለ ቤት ምንድነው ሴት ጾታ ነው እያለ ሲያስተምር ቆየና ቴሌቪዥንስ እሱም ሴት ጾታ ነው። እሺ ኮምፒውተርስ አሉት። እሱንስ እኔ የማላውቀውም እንዴት እናድርግ? አብረን እንወስነዋል እና ለሁለት ከፈላችሁ፣ ሴቶችን የብቻ ወንዶችን የብቻ እና ሴቶችም የምትፈልጉት ጾታ ስጡትና ምክንያታችሁን ይዛችሁ ነው። ወንዱም ምክንያት ግን ይዘህና ተባለ። ወንዱ ይዞት የቀረበው ነው እንግዲህ አሁን እዚህ ላይ ወንዱ ይቅርታ እንጠይቃለን፣ እንደገና ታመጣለች ያለ ሴት እንደገና ታመጣለች ያለ በየጊዜው ይቅርታ የጠየቀን ሁሉ አይረሰረዝም አለ። ኮምፒውተርም ስንሰራ ያጠፋ ነው እንደልታለ አይቀርባል በዚህ ይመጣል አለ ሪትራይቭ ነው ይመጣል። ሴቷ ደግሞ ወንድ ነው ብላ ነው የቀረበች እና ምንድነው ስትባል ብዙ ናቸው ምክንያቶች ይዘውት የቀረቡ። እኛ ወንዶችን ስንቀርባቸው በቃ 50% ችግራችን ያቃልሉልናል ብለን ነበር። አሁን እነሱ ግን 50% ችግር ፈጣሪዎች ሆነውብናል። ዋናው ነገር ምንድን ነው? አሁን እያልኩ ያለሁት ምንድን ነው? የተፈጥሮ ነገር አለ። ተፈጥሮን ስንመረምራት እኛ ለምን ተለያይተን ተፈጠር? አሁን በተፈጥሮ ስንሄድ አዳም ተፈጠረ፣ ከአዳም ሔዋን መጣች። ምን ልታደርግ? አጋር ልትሆን፣ ብቻውን እንዳትሆን ልታጫውተው አይደል የሚለው። ብቻውን መሆኑ አገባብ አይደለምና ረዳት እንፍጠርለት ብሎ ነው የፈጠረ። ቃሉ ይሄ ነው። ተፈጠረች። ከተፈጠረች በኋላ ግን መሬትን እንደ ልባቸው እንዲገዟት፣ መሬት ላይ ያለውን ሁሉ እንዲገዙ የፈቀደላቸው ግን በጆሮዋ ተመለለች፣ ተሳሳተች። ስለዚህ አሁን እዛ ጋር ሁለቱ የበላይና የበታች መሆናቸው ቀረና በፍቅር ይሁን እንግዲህ ምን ገምተው ዛሬ የሚታየው አትወደኝም ከተባለ አንድ ባል ወይም አንድ ቦይፍሬንድ እሱን ለማረም የማያደርገው ነገር የለም። እንዲህ አይነት ጥያቄ ከመጣበት ይደነግጣል። አዳምም እንደዛ ተጠይቆ እንደሆነ አላውቅም። ለማንኛውም ዕፀ በለስ ከመብላት ደረሰ። ምንድን ነው ግን አሁን እዛ ውስጥ መጽሐፉ ውስጥ ገብተን ስንል ወንድ ምን እንዲያደርግ ተፈቅዷል? ሴት ምን እንዲያደርግ ተፈቅዷል? ወንድ የቤት ራስ ነው። ክርስቶስ የቤተ ክርስቲያን እንደራስ ነው። ሴት ደግሞ የቤት አውራ ነች። ስለዚህ ቤት እኔ በፈረንሳይኛ ሴት በመሆኑ ደስ ይለኛል። ለምን ሴት የሌለበት ቤት ቤት አይደለም ነው የምልህ። እንደው አንድ ቤት ሲገባ ሴት መኖር አለመኖሯን በደንብ ይታወቃል። ውበትን ሲለካ በሴት ነው እንጂ በወንድ ልትለኪ አትችይም በጭራሽ። ቤትን በማስዋብ ማን ሊያስውብሽ? ወንዱ አይችልም። ቴክኒክ ጋር ስትሄዳው ስቴጅ ደግሞ ወንዱ በደረሰበት አትደርስም ሴቷ። አለች ቴክኒክ። አሁንም በዚያ ውበትም ወንድ አሁን ማስዋብ ጀምሯል። ሴቶችን እያስቆነጀ ዱቄት ምናምን እየቀባባ አለ እኮ እሱም አለ እንደሱ ያን ነገሮች። ግን የእውነተኛው እንትን ውስጥ ስንገባ ግን በማስዋብ ደረጃ ቴክኒኩን በመስራት ደረጃ ላይ ድርሻ አለን። ስለዚህ ውበትን ቤትን የማስተዳደር አንድ፣ ሁለተኛ ደግሞ የውጩን እንደዚህ ቴክኒክ ነገሮችን ሌሎችንም በእንትን መረጃ ወንዱ አርግዞ ሊወልድ እኮ አይችልም። ይህ ለሴት የተሰጠ ጸጋ ነው። ይህንን እኮ በጣም ወንዱ በደንብ አድርጎ ከፍ አድርጎ እናት ልትሆን ነው የመጣች። እሱም በዛ መንገድ እንደምታውቆ ሊቀበለው ይገባና እንዴት አድርጎ ትሪት እንደሚደራረጉ ማለት ነው። እና ከዛ ወደ ኋላ ስመለስ ግን መዋደድ ነው እንትኑ። ግን ወንድ እንዲወዳት ሴት ደግሞ እንድትታዘዘው የተፈቀደው። መታዘዝ ሲባል ይሄ የተማረው ክፍል
በቃ ና ይሄን ውጣ ነዛው ውጣ ምናምን የሚባል ይመስለዋል። ብትባል ይመስላታል። ይቅርታ ብትባል እንኳ ብትቀበለው ነው የሚመረጠው። ምክንያቱም እምቢ ባለች ቁጥር ኔጌቲቭ እንትን ነው የሚመጣው፣ የማይሆን ነገር ነው የሚመጣው። እሺ ባለች ቁጥር ግን ይንበረከካል፣ ይለሰልሳል። እና እሺታ ብዙ ነገር ያሳምራል በነገራችን ላይ፣ እምቢታ ግን ብዙ ነገር ያበላሻል። ስለዚህ እንዲህ አድርጊልኝ እሺ። በነገራችን ላይ አንቺ ምድር አልፈሽበታል። ቦይፍሬንድሽ መጀመሪያው ቦይፍሬንድሽ እንደው ወደሽው እንዲህ ስትይ ጠቆረ ምናምን በለ ምናምን ይሄን በላ ይሄን ጠጣ ምናምን ስትይ የነበረው ስታገቢው ይቀንሳል። ይቀንሳል። እንደ አንቺ ራስሽ ቀንሰሽ ነው። ኧረ ጭራሽ ጨምሮብኝ ነበረ። የተወሰነ ጊዜ ነው ግን ያኔ እኮ በሳምንት አንድ ቀን ወይ በሁለት ሳምንት አለ ናፍቆት ሁለቱም። እዚህ ግን በቀን በቀን መተያየት አለ። አንድ ይቆይና ልጅ ይመጣል። ስለዚህ ልጄ ማለት ይመጣል። እየቀንስ ነው የሚመጣው። በነገራችን ላይ ለዚህ አታርግ ይሄ ሸሚዝማ አይለበስም ብለሽ አውልቀሽ ናታል ምናምን ብለሽ አዘጋጅተሽ ሱሪውን ምኑን ኮምፖዝ አድርገሽ ታስቀምጭለት የነበረ በኋላ ላይ ግን ይቀንሳል። እየቀነሰ ይሄዳል። ለምን? አንድ ሁለተኛ ደግሞ ባል ደግሞ አንቺን ከማየት ይልቅ ይሄን ስትቀንሽበት ምን ማድረግ ይጀምራል? ሌላ ማየት። በአይን ነው የሚወድ ብዬሻለሁ። ስለዚህ አንቺ ገና በጆሮሽ ሌላ ድምፅ እሱን የሚያሽር ድምፅ እስክታገኝ ድረስ ጊዜ ይፈጅብሻል። እሱ ግን ይሄ ከታመነልኝ በቂ ነው። ጨራርሶ ይመጣል። በአይን ነው በአይን ይሆናል። እና ምንሽ ዳይ ቱ ዳይ እኮ ነው እንደዛ አይነት ነገሮች አሉ። እነዚህን አጣጥመን መወያየት ከቻል በትዳር ውስጥ ችግር አይኖርም። ሊኖር ይችላል እኮ የማይሆኑ ነገሮች አሉ። ምልሽ በቤተሰብ ምክንያት ልትጣይ ትችያለሽ፣ በጓደኛ ምክንያት ልትጣይ ትችያለሽ። ግን ቁጭ ብሎ ምንድን ነው መነጋገር ያስፈልጋል። ከዛ ትሸሸዋለሽ እንጂ እኛ አልተጣላንም ምናምን ብለው ውሸት ነው። እኔ አሁን አንዳንድ ሰዎች 50 ዓመት ሳንጣላ እዚህ ደርሰ ኧረ ስንት የተጣልታ 50 ሺህ ጊዜ ተጣልተው ሊሆን ይችላል። እና የድሮው ትጣላ ባትጣላ ማን ይፈቅድላታል? ዝም በይ ስትባል ዝም ነው። ይሄ እንግዲህ የእናቶቻችን ታሪክ ነው። አሁን ግን እንደሱ የለም። ስለዚህ ዝም በይም ተብላ ዝም አትልም። እንደውም አንተ ዝም በል ሊሆን ይችላል ነገሩና እንደሱ አይነት እንትኖችን ትተን ብንወያይ። በምን የተጋባ ነው? በምንድን ነው? በዘመናዊ መንገድ ነው? በሃይማኖት መንገድ ነው? ሃይማኖት ከሆነ ሃይማኖቱ ምን ይለናል? እስኪ የጣስነው ነገር ምን አለ ብሎ ቁጭ ብሎ መወያየት። በዘመናዊ መንገድ ከሆነ ደግሞ ሳይኮሎጂካሊ ምንድን ነው ችግራችን ብሎ ቁጭ ብሎ መወያየት ነው። ሁለቱም ውይይት ነው የሚፈታው። ስለዚህ ምንድን ነው ችግራችን? ማን ነው ማን አጠፋን እዚህ ላይ የተደረገው ምናምን ብሎ መወያየት ሲቻል ትዳር የትም ይዘልቃል። እና ደግሞ መሸሽም አለ፣ ጥልን መሸሽ። አዎ ሲነሳ ከነገር መሸሽ እንደዚህ ነው። አዎ ሌላ ጊዜ እንነጋገራለን። አኩራፊዎች ናቸው እናንተ በነገራችን ላይ ሴቶች አኩራፊዎች ናቸው። ሶስተኛ ቀጠሮ ሌላ ያዝን ነው። እሺ ኢን ጀነራል ሴቱ አኩራፊ ነው፣ ወንዱ ግን እንደሱ አይደለም። አለ የወንድ አኩራፊ የለም እያልኩ አይደለም። ኢን ጀነራል በጥቅሉ ነው የማወራው። እና እንደዚህ አይነት ሲፈጠር ያው ማባበል ምን ማለት ይቅርታ ቢጠየቅ ምንም ለትዳሩ እኮ ነው ለቤቱ ነው ለምናምን የሚጎዳው ነገር የለም። ማነጋለም ፊታችሁን ታዞራላችሁ ምትላላችሁ ለቃሲመንተ ሲሉ ላለማናገር ትሞክራላችሁ ነው ትላለች። ያችንም ትጽፏት ይሆናል እናንተ የተማራችሁ አንድ አንድ ረሳት የሚዛፋት ከትፈን እናስቀምጣት ይሄ ይመስላል ወይ ትዳር ለኔ ወደ ፍቺ የሚሄድ ሰው ተሸነፈ ነው የምለው። ተሸነፈ። ምክንያቱም ማሸነፍ አቃተው። አንዳንዴ መፍትሄ የሚሆንበት ጊዜ አለ። መፍትሄ ሁሉ ጊዜ ነው ማለት አይደለም። የሚፈቀዱ አሉ። በሃይማኖቱም ፍቺ የሚፈቀድባቸው አሉ። በዘመናዊውማ ምንም ችግር የለም። ወደዚህ ሀገር ስትመጪ ደግሞ ለየት ይላል እንትኑና መወያየት ካልተቻለ አብሮ
እና እሷም ልትወድ ትችላለች። እሱም ከወደደ እኔ ወድጃለሁ ደህናውን ነው እኔ ወድጃለሁ ደህናውኝ ነው። እንደዚህ አይነት ነገር ነው። እንዲያውም አንድ ማቀው የፈረንሳዮች ታሪክ አለና ማቃቸው 2 ሰዎች ባልና ሚስቶች አዲስ አበባ ያለ እሱ በቃ ከኢትዮጵያውያን ጋር ይወጣ ነበር እና ለካ ሚስት ስታርከርማለች እዚያ እንደሄደች ደግሞ እሷ ሌላ ያዘች እና ልጠይቃቸው ሄጄ ቤታቸው ስገባ እሱ ነበር ይዞኝ ሄደና እኔ ስገባ ወጣች ደህና ምናምን ብላ ምናምን ትቀረና ወጣች። የት እየሄደች ነው ብለዋል። አይ ቦይፍሬንድ እኮ ባል ነው እንደዛ እያለ ያለ ይሄ ዘመነዋል በደንብ ከሸፍቱ ይሻላል። ግልጽ ያለው ነገር ክቡር ዶክተር ይሄ ተሻለ ነው ከጀርባ ከሚሆን ተማምነውበታል። እንደዛ ናቸው እነሱ ይችላል። በቃ እስኪያፈቅሩ ሊደባበቁ ይችላሉ። ካፈቀሩ በኋላ ግን ቀልድ አይቀልዱ። እኛ ጋር ነው እንጂ ያለውም የለም የለውም የለም ከባድ ነው የሚሆነው። ዶክተር የማይጠገብ ጨዋታ ነው እያጋራህን ያለው። በጣም ነው የማመሰግነው። ግን በዚህ አጋጣሚ ስለ ሴት ልጅ መደነቅ አንዳንድ ቦታዎችም ላይ ስትናገር እኔ አጋጣሚውን አግኝቼ ሰምቻለሁና ቅድምን ብለኸኛል። እኛ ሴቶች ጆሮአችንን እንወደዋለን። ጥያቄ ያንተ ታሪክ ነውና እቺን ጠንካራ ውብ እመቤት አጋጣሚውን ተጠቅመ ደግሞ ለምደዋለች። እስቲ ፍቅርህንም አክብሮትንም ብርታትህንም ለውዷ ባለቤት የሆነ ነገር በዚህ አጋጣሚ በለኝ። አይ እኔ እሷን እንዴት እንደምገልጻት አላውቅም። ጥሩ አፍቃሪ ነች። በነገራችን ላይ ኦፍ ኮርስ ነለች። ኦፍ ኮርስ በጣም ጥሩ አፍቃሪ ነችና ለዚህ ለፍቅሯ እኔ ልገልጸው የምችል ነገር አይደለም። በጣም ራሷን መስዋዕት አድርጋ የምትሰጥ ሚስት ነች ያለችኝ። እንደ ሌላው ሚስት ብትሆን ኖሮ በዚህ ማህበር ምክንያት ትፈታኝ ነበር። ምክንያቱም ያልነበርኩም ቤት ውስጥ እሷን ትሪት ለማድረግ የሚያደርገው እንትን ቆሟል። በጭራሽ አልነበረም። እኔ በቃ አንደኛ በጣም ጠዋት ነው የምወጣው፣ ማታ ምሽቼ ነው የምገባው እና በተከታታይ ነው። ልጆቼንም ለማዝናናት አልሄድም፣ እሷንም ይዤ መውጣት። እሷ እንኳን መውጣት ወደ ውጭ መዝናናት የምትለው ቤት ቁጭ ብለን አብረን ስንጫወት ነው ለሷ። ይሄ ውጭ ማድረግ ገንዘብ ማባከን ነው ለባለቤቴ። ወጥቶ ውጭ ሬስቶራንት ሄዶ መብላት ወይ ሽርሽር መሄድ ገንዘብ ማባከን ነው እንጂ መዝናናት አይደለም ለሷ። መዝናናት የምትለው ከስራ መጣች ቤት ቁጭ ብላ ምናምን ስታሳልፈው ነው ለሷ መዝናናት። እቺ የተለየች ሴት ነች። ነገራችን ላይ ወርቅ ሴት ነው የተለየች ነች እና እኔ ለቃላት ያንሰኛል እሷን ለመግለጽ እንዲህ ነች ብዬ ባለቤቴን እና እኔ ከሴቶች ሁሉ የተለየች ቤቷን የምትወድ እውነተኛዋ ቤት እመቤት የእውነት ጥሩ አፍቃሪና ጥሩ እናት ነች። ጥሩ እናትም ጥሩ እህትም ጥሩ ሚስትም ነች። ደስ ይላል። ላጥብቀዋ ነኝ ኦፍ ኮርስ ብትሆንማ ነው 44 ዓመት የተገፋው። አሁንም አብራችሁ አርጁልን ጃጁልን በልጅ በበረከት እግዚአብሔር ይጎብኛችሁ። ደስ የሚል ተሞክሮ ነው። ላይናችንን ተስፋ ነው እንደዚህ አይነት ትዳር ባየን ቁጥር ለኛም ትልቅ ተሞክሮ ስለሆነ በጤና ያቆይልን ዶክተር። ወደ ቀጣዩ ልለፍ። ወደ 27 ዓመት ታሪክ ወደ 28ኛ ዓመቱ ታሪክ ልሂድና የብዙ ሚሊዮኖችን ህይወት መታደግ ምክንያት የሆነው የታሪክ ትልቁ አሻራ እንሻገርና በየቀኑ በርካታ ወገኖች በወባ በሽታ በሚያልቁበት በዛ በአሳዛኝ ዘመን ክፉ ጊዜ ባለፈው መጽሐፍ ሲመረቅ ስትናገር ነው ሰውነት ሾክት ሲያደርግ ነበረ። አስክሬን ጋሪ ላይ ተደርጎ የተገፋበት ዘመን ነው። ለመስማትም ይጨንቃል። ምንነቱ ያልታወቀ ወረርሽኝ አንድ ሀገር ላይ መጥቶ ያ ሁሉ ህዝብ ባለቀበት ዘመን ላይ ያንን ጊዜ አልፋችሁ ተሻግራችሁ የኢትዮጵያ ጤና ልማት ጸረ ወባ ማህበርን መስርታችሁታል። ብዙ ሚሊዮኖችንም ከሞት ታድጋችኋል። እስኪ ይሄ የፊልም ያህል የሚመስል ታሪክ እድሉን ያላገኙ ሁኔታውን ያልሰሙ እስቲ ጠቅለል አድርገን እስቲ ያንን ጊዜ አስታውሳል። እንዴት አድርጌ እንደምጠቀልለው ባላውቅም አዎ አይ ነው ትልቅ ታሪክ ነው። ትልቅ ሰፊ ነው። ለማንኛውም ልክ ነሽ። እንትኑን አሳዛኝ ወቅት ነበር በጣም 1990 በጣም አሳዛኝ ወቅት ነበር። መንግስት ሆን ብሎም የሚመስል ነገር ነበረው። ህዝቡ ደግሞ ባለማወቅ የሚሰቃይበት ወቅት ነበረ።
እኛ ወባ ነው ብለንም አናቅም፣ ግን ያልቅ ነበርና አንድ ሰው ሲናገሩ ከባለቤቴም ከኔም ሆኖ 36 ሰው ሞተብን ይላል። እና አንድ ሌላ ሰው ደግሞ እሳቸው ደግሞ ምን አሉ? እድሜ ትልቅ ነው፣ ብዙ ነገር አይቻለሁ፣ ጦርነትም አይቻለሁ። ወባ የፈጀውን ያክል ግን ጦርነት ኢትዮጵያ ውስጥ አልፈጀም አሉ። እንግዲህ በጣሊያን ጊዜ የነበሩ ናቸው እኒህ ሰውዬ። ከዛም በኋላ ሁለቱንም እንትን ያዩ ናቸው። እና እንደዚህ ሲናገሩ ስሰሚ ምን ያክል ሰቅጣጭ የሆነ ዘግናኝ የሆነ እልቂት እንደነበረ መታየት ይቻላል። ክቡር ዶክተር ላቋርጠህና እዚህ ጋር 1990 ማለት አሁን እኮ እያሰብኩን አንተ ስታወራኝ እኔ ሀይ ስኩል ገብቻለሁ። መጽሔቶች የሚወጡበት፣ ጋዜጣ የሚወጣበት፣ ብዙ የምናነብበት፣ ሚዲያ ቲቪም የምንከታተልበት ጊዜ ነው። ይህንን ነገር ግን እንደ ኮሽታ እኔ የሰማሁት ነገር የለም። ተደብቆ ነበር ማለት እንችላለን። አዲስ አበባ ነበርሽ? አዲስ አበባ አዲስ አበባዎች እኮ ችግር እኮ ነው። ምክንያቱም አትሰሙም ነው። አይ የአዲስ አበባ ሰው በነገራችን ላይ ዘመድ ምናምን እዚያ ገጠር ካልነገረው በስተቀር ሊያገኘው አይችል። ሚዲያ ብዙ ጊዜ ይህንን ብዙም አላወጣው የለም እንዲወደቅ አለቀ ምናምን እኛ ከወጣን በኋላ ነው መነገር የጀመረው እንጂ ከዛ በፊትማ የለም። HIV ኤድስ ከፍተኛ ችግር የፈጠረበት ወቅት ስለነበረ ከዚህ ጋር ተደባልቆ የመጣ ስለነበረ እና HIV ኤድስ ደግሞ የሁሉም ችግር ስለነበረ የሁሉም ይሄኛውን ማንነት በጭራሽ ትኩረት የሰጠው የለም። ዓለም አቀፍ ትኩረትም ተነስቶት ነበር፣ ተነፍቆት ነበር። ይቅርታ። ምክንያቱም HIV ለኤችአይቪ ብር ይመጣል፣ ለኤችአይቪ ስልጠና አለ፣ ኤችአይቪ ሁሉም ነገር ይመጣል እና የማስተማሩ ዘዴም ትክክል ሆኖ ባይገኝም የወንቱኑ ማለት ነው የኤችአይቪው እሱ ችግር ትልቅ ችግር ነበረ እና ተደብቆ ነበረ ማለት ይቻላል። አዲስ አበባ ሰዎች አያውቁትም። አሁን ጎጃም ውስጥ ግን የትኛውም አካባቢ ሃይ ስኩል የነበረ ሰው በዛን ጊዜ በደንብ ያስታውሰዋል። ማስተዋስ ብቻ አይደለም፣ 23 ሃይ ስኩሎች ነው ጎጃም ውስጥ የነበሩት። የሃይ ስኩል ተማሪዎችን በክረምት ዘመዶቻቸውን ሄደው ስለ ወባ እንዲያስተምሩ እናሰለጥን ነበር። አሰልጥነን እንልካቸው ነበር። የእውቀት ማነስ የፈጠረው ችግርም ትልቅ አስተዋጽኦ አድርጎ ስለነበረ ወባ የምትታወቀው የበረሃ በሽታ ተብላ ነው። በእኛ አካባቢ ንዳድ ተብሎ ነው የምትታወቀው። ንዳድ የኛ ችግር አይደለም ተብሎ የዚህ የቤት ጣጣ ነው፣ ቆሌ ነው፣ ዛር ነው፣ ለሱ የሚሆን ነገር ነው ማቅረብ ያለብን፣ ሐኪም ቤት መሄድ የለብን የሚሉ ነበሩ። ሐኪም ቤት በሚሄዱበት ሰዓት ደግሞ እንዲያው ሾልከው የሄዱት እንኳ ሲሄዱ የሚሰጣቸው መድኃኒት አያድናቸውም ነበር። ምክንያቱም ሁለት ዝርያዎች ናቸው ያሉት፣ ቫይቫክስ እና ፋልሲፈረም የሚባል እና ፋልሲፈረም የሚባለው የሚሰጥ አንድ መድኃኒት ስለነበረ ክሎሮኪን የሚባለውን መድኃኒት ጋራ ተዛምዶ ተለማምዶ በጭራሽ እንደ ጓደኛው ቆጥሩት ነበረ እንጂ እንደ አጥቅቶ ሊያጠፋው እንደሚፈልግ አይነት አልነበረም። ስለዚህ ፋልሲፈረም የያዛቸው ሰዎች አይድኑም ነበር። ባለመዳናቸው ትልቅ ችግር ውስጥ ገብተው ነበር። ስለዚህ እልቂቱ በጣም የገዘፈ ነበር እና እኔ መነሻ የሆነኝ በየቀኑ አንዳንድ ሰው አይደለም በቤተ ክርስቲያን ይቀበር የነበረ እስከ 12 ይሄ ዘመን ትልቅ እንትን ነው፣ የትም ያልነበረ ነው እና በየቤተ ክርስቲያኑ ነው። ዋን ቤተ ክርስቲያን እኮ አይደለም። ስለዚህ ቡሬ በሚባል ወረዳ በኋላ ላይ ስታቲስቲኩን ስንወስድ በ3 ወር ጊዜ 10,200 ሰው ሞቷል። ደንበጫ የሚባለው ከተማ ላይ በ3 ወር ከተማዋ ላይ በአንድ ቤተ ክርስቲያን ብቻ በቀን 12 ይቀበር ነበር። ስለዚህ በወር 360 ሰው ተቀብሯል ማለት ነው። ከዚያም በላይ ሊሆን ይችላል። በአማካኝ ተብሎ የተወሰደ ነገር ነው የምነግርሽ። ስለዚህ በ3 ወር አባሹ
ይህን ያክል እልቂት የነበረበት ወቅት ነበርና የሚገርመው ነገር ወደ ሕክምና አይኬድም። ሕክምና የሄዱትን በነገራችን ላይ ፈርተው አይመዘግቧቸውም። ይህን ያክል ሰው ሞተ በጤና ጣቢያ እንዳይባልም አይመዘገብም ነበር። አስፈሪ ጊዜ ነበር እና ጤና ባለሙያዎችን ፈርተው ምን ማድረግ እንዳለባቸው ተቸግረው የነበረበት ዘመን ስለነበረ ወባ ለእኛ እንግዲህ መንገድ ሆኖናል፣ ጉልበት ሆኖናል ብለ ይሻለኛል። ምክንያቱም ወደ ዘመዶቻችን እንድንመለስ አድርጎናል፣ እንድንጠይቃቸው አድርጎናል። እና ይሄ ማህበር ባይደርስ ኖሮ የሚያልቀው በጣም ከፍተኛ ነበር እና ፈጥኖ ደራሽ ነን በዛን ቀን ፈጥኖ ደራሽ ነን ብለን ለመናገር ያቅተናል። ግን ከዛ በኋላ ባሉት ላይ ግን ፈጥነን እንደርስ ነበር። ችግሮችን ቶሎ በማሳወቅ ቶሎ በመድረስ መድኃኒት ቶሎ እንዲደርስ በማድረግ ለህብረተሰቡ ቆመን በመታገል ከፍተኛ ምክንያቱም ያኔ በደረስንበት ጊዜ ሁሉ ቅድም አንቺ እንዳልሽው ብዙ ሺዎችን ህይወት ታድገናል እና ትምህርት እንዲያገኙ አድርገናል። እሱ በሚሊዮን ነው ትምህርት ያገኙት። በሀገር አቀፍ ደረጃ እንደኛ በወባ ላይ የተንቀሳቀሰና ያስተማረ ድርጅትም የለም። በመንግስት ደረጃም ግንዛቤ ኖሯቸው አንድ ቁጥር ገዳይ ነው እንዲሉ በማድረግ ደረጃም የተጫወት ነው ሚና ይሄ ማህበር የተጫወተው ሚና ቀላል አይደለም። ህብረተሰባችን በተለያዩ ችግሮች ይጎሳቆላል። እንደገና የጤና ባለፈው ቅድም እንደነገርኩት HIV ኤድስ በዚህ ላይ ወባ እና አዲስ አበባ አንዱ ዘመድ ሞተ ተብሎ ሊቀብር ሲሄድ ማነው ለቅሶ ሊደርስ ሄዶ 7 ዘመዶችን ቀብሮ እንደመጣ የምናውቀው ሰው ነው። ማነው ተቀብረው እንደቆዩት 7 ዘመዶች ተቀብረው ቆይተውታል። የኔ ወንድሜ ልጅ እናት አባቷ 2 አጎቶቿ በወባ አታ ነው ለቅሶ ልትሄድ ስትሄድ 4 ሞተው ነው የጠበቋት። እንግዲህ ይሄን ስለ አንድ ቤተሰብ ነው የማወራው። ስለዚህ የረገፈው ህዝብ በወባ አሳዛኝ በሆነ ሁኔታ ነበርና ለኔ በደርግ ጊዜ በጣም በከፍተኛ ደረጃ የተጨፈጨፈ ወጣት አለ። ልክ እንደሱ ነበር ይሄ ወባ የጨፈጨፋቸው እና በዛን ዘመን የነበርኩ ስለነበርኩ እነዛ በደርግ የተጨፈጨፉትንም እያስታወስኩ ነው አሁን የምሰራው። መልካም። ግን ፈጥኖ ደራሽነታችሁ ክልል ይወስነዋል? አይወስነው። እኛ የአቅም ጉዳይ ካልሆነ በስተቀር ክልል ውሳኔ የለውም። ሁሉም ስንጀምረው በጎጃም ነው የተጀመረው። ምክንያቱም እንድንነሳ ያደረገን የጎጃም እልቂት ነው። እኔ ራሴ ጎጃሜ ነኝ እና የጎጃም መረጃ ነው ያገኘሁት ነበር። ከአካባቢ ነው የተነሳው፣ ከማህበረሰብ ነው የተነሳው። ኖርማል አድገሽ ወደ ሌላ ደረጃ እስክትደርሽ ድረስ እንደምትሄጅበት ነው መንገድ ይወስናል። የምታውቀውን መንገድ ነው የምትራመደው። የምታውቂውን አካባቢ ነው የምታገኘው፣ የምትደግፊው። ከቤትሽ ድጋፍ ለቤትሽ ድጋፍ ሳታደርጊ ሌላ ቦታ ድጋፍ ልታደርጊ አትችይም። የማይሆን ነገር ነው። ስለዚህ በሀገር አቀፍ ደረጃ ነው እንቅስቃሴ ላይ ፈቃዳችንም ስናወጣ በሀገር አቀፍ ደረጃ ነው። ግን የተሞክሮ ቦታችን መነሻው አማራ ክልል ጎጃም ብለን የተነሳ ነው። ጥሩ። ይሄን ሁሉ ፈተናዎችና ችግሮች ውስጥ አልፎ እንዲህ ያለ ዘላቂ አሻራ ለማስቀመጥ ምን ያህል ቁርጠኝነትን ይጠይቃል? በጣም ከፍተኛ ቁርጠኝነትን ይጠይቃል። ጊዜን ይጠይቃል፣ እልህን ይጠይቃል፣ ትዕግስትን ይጠይቃል፣ መስዋዕትነትን ይጠይቃል። ስለዚህ ምን አይነት መስዋዕቶች ናቸው የሚፈለጉት የሚለው ነገር እኔ ቅድም አንስቼልሻለሁ። በደርግ ጊዜ የተጨፈጨፉት ብዬሻለሁ። ማስታውሳቸው ማረሳቸው ሰዎች አሉ። ምንም ሳያደርጉ ዝም ብሎ አነበቡ ተብለው ምን ተብለው በቃ እንደዚሁ እየተገደሉ መንገድ ላይ የተጣሉ ልጆች አሉ እና እነዛም ለኢትዮጵያ ለውጥ አመጣለሁ ብለው ነው እንጂ ስልጣን ይዛለሁ ብለው አይደለም። ማስበው ታያውቁ እኔ ማቃቸው የሞቱ ምናምን ያሉ ስለ ስልጣን አይደለም።
በቃ ኢትዮጵያ ለውጥ በቃ የነጩ በዚህ በፊልም በምን የምናየው አለ። ያንን በቃ ኢትዮጵያ ውስጥ በቃ እውን የሚሆን ይመስላል። እና ወጣት ደግሞ ያንን ያስባል አመዛዝኖ እንዴት መሄድ እንዳለበት እንትን ብሎ አይደለም። እና ገዳው ነው የሚያሳዝነው፣ ሟቾቹ አይደሉም። ገዳው ግን አሳዛኝ ነው። ምክንያቱም እንደዚህ አይነት ምሁርን ጨርሰሽ ሀገር ልትይዛች ምሁራን ናቸው፣ ደፋር የሆኑ በጣም በጣም ሀገሪቱን ወዴት ሊያሻግሩ የሚችሉ ነበሩ። እና እኔ እነሱን እያሰብኩ ነው ሁልጊዜ እንቅስቃሴ ሳደርግ። እነሱ በሞት ነው ያደርጉት ምኑንም ነገር ሳያዩት። እኔ ግን ለውጥ አየሁበት። በጣም ያስደስተኛል። በነገራችን ላይ እኔ አሁን ለእኔ የነዛን ሰዎች እንትን የመለስኩላቸው ይመስለኛል። ህልማቸውንም እንደው የተገበርኩላቸው ይመስለኛል። እዚህ ንጹህ ሆኜ ከምር ንጹህ ሆኜ በፈለግኩት መንገድ የተንቀሳቀስኩ ስላለሁ እኔ ምንም እንትን ብል የነዚህ አጥምም ወቅሰኝ ይመስለኛል ስተት ብሰራ እና ተጠንቅቄ ነው በጭራሽ መስዋዕት መሆን እፈልጋለሁ። ምንም አሁን እኔ በገንዘብ የከፈልኩትን መስዋዕትነት ማንም የከፈለው የለም ማንም። ስለዚህ ሲታሰብ ምናምን ሲል እንደው አሁን ለሰሚ እብድ ነው ወይም ውሸቱን ነው ልባል እችላለሁ እንጂ ልናገረው እና እኔ እኮ በወር 7,000 ብር የማገኘውን ትቼ በነፃ የማገለግል ነበርኩ። ትቼ በቃ ለ3 አመታት ያለምንም ክፍያ እንዲያውም የራሴን መኪና እየተጠቀምኩ የራሴን ነዳጅ እየተጠቀምኩ እና እኔ አሁን ይህን ሳረግ እንዳልኩሽ እነዚያ ናቸው ትዝ ቢሉኝ። እንደዚህ አይነት መስዋዕትነት መክፈልን ይጠይቃል። ለሌላው ውሸት ሊመስል ይችላል። አይ ምናምን ቢጠቀም ነው እንጂ እንዲባል ያደርግ አይችልም። ለሌላው በጣም ጥሩ ገንዘብ ቢያገኝ ነው እንጂ ምናምን ጥሩ ገንዘብ የማገኝበትን ትቼዋለሁ። በጣም ጥሩ ገንዘብ። ስለዚህ ለእኔ ገንዘብ አይደለም ለእኔ ትልቁ ነገር። ሰውን ረድተሽው ሲረካ ስታየው፣ ሰውን ረድተሽው ከሞት ሲነሳ ሞት አፋፍ ላይ የነበረ በወባ ድነዋል የሞትኩት እያሉ የሚመሰክሩ አንድ ሰው የነበሩ እኔ እኮ እንዲያው የሞትኩት ሞቻለሁ ብዬ ያመንኩት እኮ ነው እንደገና የተነሳሁት ይላሉ። እና እንደዚህ አይነት ሰዎች ነው ያዳነኩ። ይህን መስማት ራሱ ህይወት ነው። እውነት ነው። ህይወት መታደግ ትልቅ ክፍያ ነው። እና ይሄ ለዚህ የሚያበቃኝ እኔ ንጹህነቴ ነው ብዬ ነው የማምነው። በጭራሽ የምልከሰከስ አይነት ታይፕ አይደለሁም። ገንዘብ የሚገዛኝ አይነት ታይፕ አይደለሁም በጭራሽ። የዋህ ነኝ ብዬ ነው የማምነው። ግን የዋህ ልሁን እንጂ ለገንዘብ ራሴን አሳልፌ አልሰጥም። ለጓደኛ፣ ለዘመድ፣ ለወንድ ልሰጥ ይችላለሁ። ለዚህ ማህበርም እንደሰጠሁት አሁንም ለመስጠት እስካለሁበት ድረስ ለማሳደግና ትልቅ ደረጃ ደርሶ እንደኔ አይነት አርአያ ያላቸው ሰዎች አሁን የተኮለኮሉልኝ ነው፣ እየተከተሉኝ ነው። ስለዚህ ተረክቦኝ ያሻግሩታል የሚል እምነት አለኝ። ስለዚህ ንጹህ ከሆንሽ የሚከተልሽ አታጭም፣ መጥፎ ሆነሽ የሚከተልሽ እንዳለ ሁሉ ማለት ነው። እና በንጽህናሽም የምትሄጅበት መንገድ ነው የሚሆነው። ትልቅ መስዋዕትነት፣ ትልቅ ቁርጠኝነት ይጠይቃል። ተፈጽሟል፣ ተደርጓል፣ ወደፊትም ይደረጋል። አመሰግናለሁ ክቡር ዶክተር። ጠቅለል ላድርግና ይህ ሁሉ የ27 ዓመት የትግልና የስኬት ታሪክ በአንድ መጽሐፍ ጠቅለል አድርገ መጥተሃል። ይህንን እንድታስብ ያደረገ ነገር ምንድን ነው? ለትውልድስ ምን አይነት ማህደር ይዞ ይቆያል ብለህ ታስባለህ? ይሄ አዲሱ መጽሐፍ ፈጥኖ ደራሽ ማህበር ብለህ በመጽሐፍ መጥተህልናል። የ27 ዓመት ታሪክ ለእኔ አንደኛው አስተማሪ ይሆናል ነው። መጽሐፍ መቼም አስተማሪ ነው ብዬ ነው የማምነው። እና ማንኛውም መጽሐፍ አስተማሪ ነው። የሚያስተላልፋቸው መልእክቶች አሉት። ሁልጊዜም አንድ መጽሐፍ ሲጻፍ ጥሩ መጽሐፍ ነው መጥፎ መጽሐፍ ነው ምናምን የሚሉት ነገር የለም። ከዛ አንዱ ይወደዋል፣ አንዱ አይወደው። ይሄ ያለ ጉዳይ ነው። መጽሐፍትነት የማያሟሉ ናቸው የሚባሉ መጽሐፍትም እንዳሉ አውቃለሁ። ግን ከዛ የምናገኘው እንትን አለ እና ይሄ መጽሐፍ ግን በማህበር ደረጃ ተነሳስተን 8 ሆነን ነው የጀመርነው። እኔ ኢኒሺየት ያደረኩት ከዛ 8 ሰዎች
በጊዮርጊስ ሰኔ 1990 ዓመተ ምህረት አራዳ ጊዮርጊስ ቤተክርስቲያን 8 ሆነን ተገናኘን። እኛ ያንን ሀሳብ እያብላላን ቀጠልን። እየተንጠባጠበ ቀርቷል። በነገራችን ከ8ታችን ውስጥ ያሉ አሉ፣ ግን ምክንያት ያላቸው የሞቱ አሉ። ፈርተው አንዱ ለምሳሌ ከመካከላችን ከመጀመሪያው ጎጃሜ እኮ አንድ ላይ 8ታችንም ጎጃሜ ነበር እና ወያኔ እኮ አይወድም ጎጃሜ ስንሰበሰብ አለ። አይ እኔ ከፈራህ ቀር እኛ ፖለቲካ የለን፣ ሃይማኖት የለን። እኛ የምንፈልገው ይሄ ስብስብ የሚፈልገው ህዝባችንን ከችግር ማዳን፣ ከበሽታ መከላከል ነው። ስለዚህ ከፈራህ ቅር አትምጣ አልኩት። አንድ ደግሞ ሌላኛው ፕሮፌሰር ሆኗል፣ አሁን የአይን ሐኪም ነው፣ ይልቃል ይባላል። ፈራ ያለው ከእናቱ ወር ጀምሮ ነው የሚፈራ አለው እና ቀረ። ያ ሰው ቀርቶ ግን ከተወሰነ አመታት በኋላ በጉበት ችግር ምናምን መሞት አለ። ስለዚህ መስዋዕትነትን የሚጠይቅ እንቅስቃሴ ነው። ስለዚህ እነዚህ እንግዲህ 8 ሆነን ተነስተን ማህበር አቋቁመን እንዴት ሄደ፣ ወዴት ሄደ፣ ምን ደረሰ የሚለውን ለሌላው ማህበር ሊያቋቁም ለሚፈልግ አስተማሪ ይሆናል። ያሉት ችግሮች፣ ያጋጠሙን ችግሮች ስንተነትናቸው እዛ ውስጥ እንደኛ አይነት ተመሳሳይ ችግሮች ቢያጋጥሙት ከዛ ነፃ ያወጣል። ምክንያቱም በቀላሉ እነዚያ ችግሮች እዚህ ጋር ምን ብያቸዋለሁ እኮ ብሎ እንደ መፍትሄ ይጠቀምባቸዋል። በጎችንም እንደዚሁ ተመልክቶ በበጎ የሚመጡትንም እያዳበራቸው እንዴት እንደሚሄድ ይማርበታል። ስለዚህ የለም በነገራችን ላይ ሌላ ጽሁፍ ፈልገን አላገኘንም። ሊኖር ይችል ይሆናል እኛ ስላላገኘ የማህበር ታሪክ የያዘ መጽሐፍ አጣን። ልንማርበትና የኛን ልናስተካከል ፈልገን ስለዚህ የመጀመሪያው ነው ለማለት እንችላለን። እኔ በእኔ በደረስኩበት የመጀመሪያ ነው። ምክንያቱም ፈልግ ያለው በጣም ትላልቅ ከኛ የበለጡ ድርጅቶች አላችሁ ወይ ብዬ ጠይቄ አላገኘውም። ዝም ብሎ ጥቃቅን ነገሮች እንደው የአንድ አመቱ ካልሆነ በስተቀር ያለው ነገር ላይ ምንም የለም። እንደዚህ ችግራቸውን ያጋጠማቸውን እንትኖች የሄዱበትን የሚያሳይ መጽሐፍ አላገኘውም። እና እንዲያውም አንድ ቦታ ሲሄድ የውጭ ጉዳይ ሚኒስትር ያሳተመው አንድ መጽሐፍ አገኘው። እሱም ግንኙነቶችን ነበር ከኤምባሲዎች ጋር ከአምባሳደሮች ጋር የተደረጉ ግንኙነቶች እና እንዴት መቼ እንደነበሩ ምናምን የሚያሳይ ከሊያስ አምባሳደር ጋር ከመጥቶ ነበር ምናምን የሚሉ እንደሱ አይነት እንደ ዘገባ የሚመስል ማለት ነው። ይሄ ግን ዘገባ እንዳይሆንም ተጠንቅቀናል። እንደው ሰው እየወደደው እንዲያነበር እንዳይሰለቸው ለማድረግ የተቻለንን ቀባቀባ ለማድረግ ሞክረናል። ስለዚህ አላማው የዚህ መጽሐፍ አላማ ይሄ ማህበርን አንድ እንዲያውቁት ማድረግ ነው። አውቀውት ደግሞ እንዲወዱት ያወዱታል ብለን ካመኑ መጽሐፉን ካነበቡ ይወዱታል ብዬ አምናለሁ። ከወደዱት ደግሞ ይደግፉታል። አንድ ሁለተኛ ሌሎች ማህበራት ደግሞ ግለሰቦች ብቻ ሳይሆን ማህበራትም ወደፊት የራሳቸውን ታሪክ ይጽፉበታል። ይሄንን አይተው እኛም ብለው ሊነሱ ይችላሉ ብዬ እገምታለሁ። ሁለተኛው ደግሞ እዚህኛ ያጋጠማቸው ችግር ቢያጋጥማቸው እንዳልኩ ችግሩን የሚፈቱበት መንገድ ይኖራል። ስለዚህ ሌላም ቀጣ ያለው በነገራችን ላይ ይሄ የያዘው አሁን እኔ ጭንቅላቴ ያስታወስኩትን እየተፈለገ ነው እንጂ ብዙ አሉ። አሁን አዳዲስ ነገሮች የመጡ አሉ። አንድ ቦታ እንዴ መጽሐፉን ስታነብ እኔ እኮ እንዲህ ዘመቻ ሂጅ አልነበረም እንዴ ያ እኮ ሊጻፍ ይቻላል አልነበረም እንዴ ብላ የጠየቀች እያለች ወይ ጻፊልኝና አካትተዋለሁ። አንድ ቦታ ሲሄድ ደግሞ እኔ እንዴ ይሄ ማህበር እስከ ዛሬ ያለ እንደ ፈርሷል እኮ ተብሎ ነበር። በልሱንም ጻፍልኝ እንዴት እናድርግ ነው። እነዚህን ሰብስበን ለምን ተዋለ ለምን ተደረገ የሚለውን እያስተማርንበት የምንሄድ መጽሐፍ። የአንድ ሰው ታሪክ ሲጻፍ ምንድን ነው? አስተማሪ እንዲሆን ነው። በመጽሐፍም ደረጃ
አስተማሪ ሆኖ ጠቀሜታ ያለው ወገንን መርዳት እንደሚቻል ተሰባስቦ ወገን መርዳት እንደሚቻልም ያስተምራል። ስለዚህ እንሰባሰብ፣ እንገናኝና ወገኖቻችን እንርዳ። ከፖለቲካ ውጪ የሆነ ከሃይማኖት ውጪ የሆነ እንቅስቃሴ እንዳለ ማሳየትም ነው። እዚህ እንዲህ አይነት ማህበር ቀጥታ ለህብረተሰቡ ችግር የቆመ ህብረተሰቡን ለመደገፍ የሚጥር ማህበር ነው። ስለዚህ አለው እንዲህ አይነት ማህበር እኛስ ብናቋቁም የሚል እልህ ይዘው ሊነሱ ይችላሉ። ይሄ ማህበር ሌላ ማህበር እንዲቋቋም ሊያደርግ ምሳሌ ሊሆን ይችላል። ወይም ደግሞ ይህ ማህበር የአባላት ስብስብ ስለሆነ አባል ልሁንና የኔ ድጋፍ ቢኖረው እኮ ጥሩ ነው፣ አንዷ የኔ ነገር እኮ ትልቅ ደረጃ ታደርሳለች ሊልም ይችላል። ስለዚህ ይህንን ሁሉ ታሳቢ አድርገን ነው ለመጽሐፍ የተገደድ ነው። አመሰግናለሁ ዶክተር። በማጠቃለያ እንግዲህ ከማህበረሰቡ ይሄ ማህበር ምን ይጠብቅ? ምንድን ነው ግዴታችን? እኔ እንደምኖርበት አካባቢ በካናዳ ዙሪያ ላይ ያሉት ከተሞች ምን ማድረግ አለብን? ማህበረሰቡ ይሄን ማህበር እንዴት ነው ምንድን ነው እንድናደርግ ሀሳብ የምትሰጠው? ሀሳብ የምሰጠው አሁን እኔ ይሄ ማህበር አንደኛ ወገናችን ችግር ውስጥ ነው አይደለም ብሎ መፈልፈል ያስፈልጋል፣ ማወቅ ያስፈልጋል። ችግር የለበትም ከተባለ ይቀመጥ። ምንም እንዲህ ብሎ የሚያመን ካለ ችግሮቹ ምንድን ናቸው? ያሉ ነው የምለው። የጤና ችግር አለ፣ የትምህርት ችግር አለ፣ የቁሳቁስ ችግር አለ። በሁሉም መስክ በጤናው መንገድ ስንሄድ የመድኃኒት እጥረት ለምሳሌ አለ፣ የግንዛቤ እጥረት አለ። ዝም ብለሽ እንኳን ስትሄጂ አስገድዶ የመድፈር ችግሮች አሉ። አስገድዶ ሲደፈር የሚያስከትለው ጉዳት አለ። ወላጆቻቸውን ያጡ የድሃ ልጆች አሉ። እነዛ ድጋፍ ይፈልጋሉ። ታመው ሆስፒታል የሚሄዱበት ገንዘብ የሚያጡ ሰዎች አሉ። እነሱም እንዴት እናድርግ? እንዴት እናስተካከል? ልጆቻቸው ሞተውባቸው እርዳታ የሚጠብቁ አዛውንቶች አሉ። እነሱንስ እንዴት እንመልከታቸው? እንዴት እናደርጋቸው? አሁን ግጭት ውስጥ ነው ያለ ነው። እርስ በርስ እየተገዳደልን ነው ያለ ነው። ልመጣ ነበር። የዚህ ውጤት ምንድን ነው ብሎ ማሰብ ያስፈልጋል። ለእነዚያ ሰዎች ማን ይደርስላቸው? እኛ ካልደረስን። ስለዚህ እኔ ሳይማር ያስተማረን እያልን ብሎ ከምንመጻደቅ ሳይማር አስተምሮናል። የኔ ግዴታ ደግሞ እሱን ማስተማር ነው። እሱን ለማስተማር እሱ ሲባል ማን ነው? ህዝቡ እኮ ነው። እናቴ አባቴ እኮ አይደለም፣ ወይም ያስተማረኝ ወንድሜ ማለት አይደለም። ያስተማረን ህዝቡ ነው። ህዝቡ በመንገድ ነው ያስተማረን። በነገራችን ላይ ወላጆቻችን እኮ ልብስ ይገዙልናል፣ ያደርጉልናል። ትምህርት ቤቱን ማን ነው ያሰራው? መምህራንን ደሞዝ የሚከፍለው ማን ነው? እዚያ ያለው ወጪ ምናምን የትምህርት ቤቱን ወጪ ማን ነው የሚችለው? እነዚህ ወጪዎች እኮ ከህብረተሰቡ የሚሰበሰብ ታክስ ነው። በዛ ነው እኮ የተማርነው። ሳይማር አስተማረን የምንለው እኮ በዛ ነው። አንድ ሁለተኛ፣ ሂዱ ተማሩልኝ፣ ነገ ታሳልፉልኝ ያላችሁ እያለ ነው የላከን ነው ከገጠር። ማሳለፍ ማለት ምን ማለት ነው? ከዚያ ኑሮ ማውጣት ነው እኮ። የተሻለ ንጹህ ውሃ እንዲጠጣ ማድረግ፣ የእግር መሻገሪያ ድልድይ እንዲኖረው ማድረግ፣ የተሻለ ትምህርት ቤት ልጆቹ እንዲማሩ ማድረግ፣ በአካባቢው ጤና ጣቢያዎች እንዲኖሩት ማድረግ፣ መድኃኒት እንዳይቸገር ማድረግ፣ ማስተማር፣ የአካባቢ ንጽህና ከብዙ ነገሮች እንደሚከላከል ማወቅ። ስለዚህ ብዙ ነገሮችን ልንሰራ የምንችለው እያለ ንቀናቸዋል። ስለዚህ እኔ ከዚህ ምንድነው የምጠብቀው ያልሽኝ እንደሆነ በቃ ይሄ ተረድቶ አንድ ይሄ ማህበር ከህብረተሰቡ ጋር ያለ ማህበር መሆኑን እንዲረዳ ሰው ፈልጋለሁ። በቃ ለህብረተሰቡ ጥቅም የቆመ ለህብረተሰቡ መስዋዕት ሊሆን የቆመ እየታገለ እየተንቀሳቀሰ ያለ ማህበር ነው። በዛሬ ወቅት ይሄ ማህበር
በአማራ ክልል ውስጥ በተለይ ባለው ግጭት መድኃኒት ወደ ጤና ኬላዎች ወደ ጤና ጣቢያዎች የሚያደርስ በጠፋበት ወቅት ፈጥኖ የደረሰ የማህበር ነው። አሁንም እስካሁን ድረስ እያመላለሰ ያለ ማህበር ነው። ከባህር ዳር ሀብ፣ ከወሎ ሀብ፣ ከባህር ዳር ሀብ ወይም መጋዘን ወደ ተለያዩ የጤና ተቋማት የሚወስድ ይህ ማህበር ነው። እንዲሁም ደግሞ ከአዲስ አበባም ወደ እነዚህ ትላልቅ እንትኖች የሚወስድ ይሄ ማህበር ነው። ለሰሜን ሸዋ ከአዲስ አበባ ነው የሚሄድለት፣ ከዛም የሚወስድ ይሄ ማህበር ነው። እንደገና ደግሞ ለቤኒሻንጉል ያደረሰ ይሄ ማህበር ነው። አሁን በቅርብ ለትግራይ እና ለኦሮሚያም እንድናደርግ ተጠይቀን ነበር። ከመጣ በኋላ አልተከታተልኩትም። ምናልባት አድርሰው ሊሆን ይችላል። ይሄ ማህበር አሁን በሁሉም ታውቋል። በዓለም አቀፍ ተቋማት እንደዚህ አይነት ስራዎች እንድንሰራላቸው የሚጠይቁን አሉ። ምን ይጠበቃል ያልሽ እንደሆነ እንግዲህ ይህን ተረድቶ አንድ የግድ የኛ ማህበር ደግፉን አይደለም። የኛ የዚህ የጤና ልማትና ጸረ ወባ በአማራ ላይ እናንተም ማቋቋማችሁ ቢሆን እባካችሁ ወገኑን የሚደገፍበትን ፈልጉ። እኛ ተቋቁመናልና በቃ በጣም ተደራጅተናልና የበለጠ እንረዳለን፣ እንደግፋለን፣ እናደርሳለን። ፈትኑን፣ ኑ ቅረቡን። ምን በመሆን ትረዱናል? አባል በመሆን ትረዱናላችሁ። አባል ለመሆን ብዙ ገንዘብ እንደ ሰው ነው የሚወሰነው። እኔ እዚህ እናንተ አካባቢ አንድ ቡና ስንት ነው? ሆቴል ቡና ቤት ሄደሽ ስንት ነው የምትጠጣው? አንድ ቡና $4 በቀን። አሁን እንዲያው ተወል ዝርዝሩ ልተውና በቀን አንድ ቡና ከወር ውስጥ አንዷን ቀን ቡና መስዋዕት ብትደረግ ከወር አንድ ቀን ይከብዳል። ሰው ለሆነ ሰው ትንሽ ነች፣ በጣም ትንሹ ነው። እንደው ዝም ብሎ ሻይ ይቀንሳል ወይ ይጨምራል? እንደ ፈረንሳይ ሀገር ሻይ ነው ውድ። ሻይ ይቀንሳል፣ ዋጋው ተቀራራቢ ነው። ተቀራራቢ anyway እንደ በወር አንድ ሻይ ብንተው እና በመስዋዕት ብናረግ ተሰብስቦ ብዙ ይሆናል። እዚህ አደነ ካልጋሪ አሁን 50,000 ሰው ይኖራል። 10 ሺው አንዳንድ $1 ቢያዋጣ በቀን አንዳንድ $1 ተይው 4 ይቅርና $10,000 ነው። እሺ ያቺን መስዋዕት ብናረግ በቃ ማሰብ ነው። ስለዚህ እንደዛ ሆኖ አባል ቢኮንና እንዴ ብር እኮ ያለ እያዋጣን ነው፣ በቃ እዚህ ተደራጅታችሁ ምን ብላችሁ በእኛ ስር ሆናችሁ እኛን እየደገፋችሁ እኛም ደግሞ እዛ እየሰራን መረጃ እየተቀባበል ልናረጋቸው የምንችላቸው ብዙ ነገሮች አሉ። ስለዚህ አባል ሁኑ ነው የምለው። ዌብሳይት አለ። ዌብሳይት ውስጥ ገብታችሁ እንድታወጥ ፈልጋለሁ። ይህን ዌብሳይት እንግዲህ በትለጫዋለች ታስቀምጫዋለሽ። አካውንት አለ፣ በአካውንቱ ሊገባ ይችላል። ስለዚህ እዚህ ያላችሁ እዚህ ካልጋሪው አለ። በኦገስት 22 ኤድመንተን ሌላ ኢቨንት አለ። ስለዚህ የበለጠ ለመስማት የሚፈልጉ ካልጋሪ ማነው ኤድመንተን አካባቢ ያሉና እዚያ የሚኖሩ ሰዎች በዚህ አጋጣሚም እንድትቀሰቅሽ ናቸውና እንዲተላለፍ ብታደርጊ። በቶሮንቶ ደግሞ ኦገስት 29 እንዲሁ ስብሰባ አለ፣ ኢቨንት አለ። እንደዚህ የገንዘብ ማሰባሰቢያ ብለው እዛ ያሉ ሰዎች እያዘጋጁ ናቸው። እዚህም ያሉ እዚያ ያሉ ናቸው የሚያዘጋጁት። ልክ እንደዚህ እንደነ ፕሮፌሰር እና ትናንት አንድ ሰው ሳገኝ ነው እንደ እዚህ ማመጣ አንድ ነገር ሳንታረጋ አትሄድም ተብያለሁ። ቶሮንቶም እንደዛ አይነት ነገር ነው። ስለዚህ አንዳንዴ ዝም ብሎ በትነ ነው የሚጠፋ ገንዘብ አለ። እስኪ እንደዛ እንደ መርዳት እንኳን አልፈልግም የሚል ሰው እንደዛ ይቁጠረው። ከኪሱ እንደጠፋበት ብር ይቁጠረው እስቲ እና በኋላ ደስ ይለዋል ወይኔ እንደሚል እርግጠኛ ነኝ። ስለዚህ ደስ ያለው አባል ይሁን፣
ደስ ያላለው ደግሞ እንደሚጣላው ይቁጠረው፣ እንደሚበተን ለእንትን ለቲፕ እንደሰጠው ቲፕ ይሰጥ የለ እንደ ቲፕ እንደሰጠው በቀን $1 እንትን ሄጄ ቲፕ ሰጥቼ መጣሁ እንደዛ ይቆጠር እስኪ። ስለዚህ ቲፔንማ ለጤና ልማትና ጸረ ወባ ማህበር ነው የሚሰጥ የሚል ህብረተሰብ እንዲፈጠር እርስ በርስ ተደራጅታችሁ ደግሞ የጠንካራ የሆነ ማህበር እኛንም አጠንክራችሁን እዚህ ይህን ማህበር በአሜሪካ አስመዝግቤዋለሁ በታክስ ኤግዘምትድ እንዲሆን ማድረግ ችያለሁ። አሁን ከአሜሪካ ሀገር የሚሰበሰብ ገንዘብ ታክስ ኤግዘምትድ በሆነ መንገድ ወደ እኛ እንዲመጣ ይደረግ። እዚህም ልናደርግ እንችላለን። የባንክ አካውንትም ተከፍቷል። ስለዚህ ከእናንተ የምጠብቀው እንደገና መጨረሻ ላይ እርዱን ነው። ወኝኔን አይደለም የምትረዱት ወገንን ነው። ወገን ለመረዳቱ ደግሞ ማረጋገጫ ታገኛላችሁ። እውነቴን ነው የምነግርሻለሁ በሚገባ ምንም እንትን ሳታመነቺ አንቺም የሚሰሙሽም በሙሉ ተከታዮችሽ በሙሉ ሳያመነቱ ይህን ማህበር ይፈትኑት። እንዲያው ተሰብስባችሁ አሁን ያና ደጋፊዎች ያና ተከታዮች በሙሉ $1 አዋጡና እንዴ ላኩ። ዝም ብላችሁ በወር $30 ሆነች አይደለ? በቃ ያቺን እንትን አድርጋችሁ ኦንላይን ላኳት እስቲ እና እስቲ ሀናም ትከታተል አንቺም ተከታታዩ እስቲ እንዴት ነው ተከታዮች ምን አረጋችሁልኝ ብለሽ የምትጠይቂበትን መድረክ ቢፈጠር ደስታ አልችለው። በዚህ እድሜ 72 ዓመቴ ነው። 44 ዓመት እንትኑ ነው ጋብቻው 72 ዓመቴ ነው። ስለዚህ አሁን እኔ ከዚህ በኋላ የሚቀረኝን አላውቅም። እንግዲህ ዛሬ ይሁን ነገ ይሁን መቼ እንደምሞት አላውቅም። እኖራለሁ ብዬ ነው የማስበው። ግን በቆየሁባት ጊዜ ሁሉ የተሻለ ነገር እዚህ ያለውን አካባቢ ኗሪ እንደው ቀስቅሼ አሳማኝ ሆኜ ለወገኑ ደጋፊ እንዲሆን አይደግፍም ማለት አይደለም። ብዙ ድጋፍ እንደሚደረግ አውቃለሁ። ግን እንደዚህ ህብረተሰቡ ጋር ወርጄ የምሰራ ስለሆነ ድጋፋችሁ ሞራሌ ከፍ ያደርገዋል። አይዞህ ምናምን የሚለኝ ሰው ፈልጋለሁ። እንዴ በዚህ እድሜ እንዴት ካደረክማ እኛማ ይህን ገንዘብ ብንወረውር ምን አለበት? ለአንድ ሽማግሌ ተብሎ ታስቦ እንደው እስቲ እንየው ይህን ሽማግሌ እንደግፈው። ከዛ እዚህ ድረስ መጥቼ እንደዚህ የማደርገው ለመዝናናትም አይደለም። መዝናናት በራሴ ገንዘብ መዝናናት ይችል ነበር። እሱ አይደለም አላማው። እና ያደረኩ ያለሁት እዚህም ስመጣ እድሜ ለነ ፕሮፌሰር ላሽተው ሁሉ ነገር እነሱ ቤት ነው። ሁሉ ምንም እንትን የሚጎል ነገር የለብኝም። ስለዚህ በየሄድኩበት ሁሉ የሚቀበለኝ የሚያስተናግደኝ አለ። ለሆቴል አላወጣ ለምን አላወጣ እና ድርጅቱን አላስቸግርም። ዘመድ ሞልቶኛል እዚህ እንደነ ፕሮፌሰር ያለና እንዲህ ነው የማደርገውና እባካችሁ ገንዘባችሁን ለህብረተሰብ ለሚውል ነገር አውሉልኝ። የእግር መሻገር አይደልኝ ይቸግራል። በክረምት በወንዝ በጣም ብዙ ሰው ይወሰዳል። በጣም ብዙ ሰው አሁን ጦርነቱ ሲቆም የሚመጣ በጣም ብዙ ችግር እንዳለ ደግሞ ልናስብ ይገባል። ከህወሓት ጋር የተደረገው ጦርነት በአማራ ክልል ያጠፋው ጥፋት ምንም የተደረገለት ነገር እንዳለ አውቃችሁ አሁንም ደግሞ ሌሎች ችግሮች እንግዲህ ሌሎች አካባቢዎችም ተመሳሳይ ነው። በኢትዮጵያ ላይ በሙሉ ላይ ያለው የጦርነቱ ሲቆም ሊመጣ የሚችለው ነገር የሚታይ ነገር ነው። ስለዚህ ከአሁኑ እንድንደራጅ እንድናስብበት እና አንድ ቋት እንዲኖር ያስፈልጋል። በደንብ አድርጎ ተዘጋጅቶ ወደ ታችም ወደ ላይም እዚህ አካባቢ ይህን ያክል የምንባልበት መድረክ ብንፈጥር በጣም ደስ ይለኛል። ይሄን ለማድረግ ከዚህ አካባቢ ሁሉ እንደው በጣም ጠቀሜታ ያለው ገንዘብ እዛም አብሮን በጋራ ሊሰራ የሚችል ሰው ማስቀመጥ ይቻላል። እንደው ለመተማመን የበለጠ ልንሄድ እንችላለን እና ይህን ካልኩ ሀንዬ ለእኔ በጣም ጊዜ ስለሰጠሽኝ አመሰግናለሁ። ሌላ ጥያቄ ካለሽ? የለኝም። ምን እንጨምርበት ልል ነበር። የምትጨምረው ነገር የምታመሰግነው ሰው ካለ እድሉ ልስጥ። የማመሰግነው ቅድም የጀመርኩት ነው ፕሮፌሰር ላሽተውንና ወይዘሮ ራኒ ሁሴንን በጣም ነው የማመሰግነው። በእውነቱ በጣም ትልቅ ድጋፍ ነው። ይከብደኛል አሁን እንደው
ምስጋናው እንደው በቂ ነው። እንደው በማመስገን ብቻ እግዚአብሔር እሷን አሟልበናልና እግዚአብሔር ጤናዋን ይመልስልን። ፕሮፌሰር ምን እንደዚሁ እድሜውን በጣም ማቱሳላ ያርግልን እንዳለው ዘንድሮ አይፈቀድም። ማቱሳላ ያርዝምልን፣ ጤንነትን ጠብቆ ያርዝምልን። አቶ አበበ ጌታ ኢንጂነር አበበ ጌታሁንንም አቶ አብዱል ፈታህ ሙስጠፋንም እንደዚሁ በጣም በጣም አደንቃለሁ። በጣም ከእውነት እነሱ የሚሉት የተደብቀህ ኖርክ ነው የሚሉት። እስካሁን አናውቅህም ነበር ነው የሚሉኝና እኔም ያ እየተሰማኝ ነው ያለው እና አሁን መጥቻለሁ። ግድ የለም ወደዚህ ነው። በጣም አመሰግናቸዋለሁ በእውነት ከልባቸው። አሁንም አንድ ነገር ማድረግ አለብን ብለው እየተንቀሳቀሱ ስለሆነ ከምስጋናውን በላይ እነሱን ሰዎች የምታውቁት ሰዎች ደግፏቸው፣ ተቀበሏቸው ነው የምለው። ሀኒዬ አንቺንም አመሰግንሻለሁ። ድሮ መወድሽ ነበረ እዛ ምናምን ሳቅሽ ነው በቃ ከጥቀጥቀጥ ስትይወጣ አለች ተከትለኛለች አለች እና እንተዋወቃለን። ከፍተኛው እንትን ነበረና እዚህ ይህን መድረክ ስለፈቀድሽ በጣም አመሰግናለሁ። እየሰሙ ላሉትንም አመሰግናቸዋለሁ። እንዳወዳችሁ ሰምታችሁ እንዳታስቀሩት አደራለሁ። ግን ስለምትሰሙትም አመሰግናለሁ። ሰምታችሁ ብታስተላልፉት ደግሞ የበለጠ ያምራል እላለሁ እና ህብረተሰቡን በሙሉ አመሰግናለሁ። እዚህ ያለውንም የለውንም ጥረት ይደረጋል እና ወገናችን የእናንተን ጥሪ ይፈልጋልና የእናንተን ትብብር ይፈልጋልና ኢንሱሊን አቶ ሰው መሞት የለበትም። የወባ መድኃኒት አቶ ሰው መሞት የለበትም። ወላድ የሚያስፈልጋት ሕክምና አገልግሎት በሙሉ ልታገኝ ይገባታል። ስለዚህ ይሄንን አታ መሞት የለባትም። እናት ነች። እናታችን እናት በእውነቱ እኔ እናቱን የሚወድ ሰው ወዳለሁ። እናቱ ቅድሚያ የሚሰጥ ሰው ወዳለሁ። ስለዚህ ኢትዮጵያ እናታችን ነች። እናታችን ህዝቡ ነው። ህዝቡ እንደ እናት እንየውና የሚፈለገውን ድጋፍ እናርግለት ነው የምለው። አመሰግናለሁ። አመሰግናለሁ። እግዚአብሔር አመሰግናለሁ። ክቡር ዶክተር አበረ ምረቴ በጣም ነው የማመሰግነው። ካለ ጊዜ ላይ ሰጠኸኝ የማይጠገብ ሀሳብን ስላንሸራሸርክልኝ፣ ደግነትን፣ ቅንነትን በዚህ ደቂቃ ለሚከታተሉን ለኔም ለተከታዮቼም ስለጫርክብን ምን እያደረግን ነው፣ ምንድነው ማድረግ ያለብን የሚለውን እሳቤ እንድናስብ ስላደረከን ከልብ እናመሰግናለን። አንተ የምታውቀውን ደግነትንም ጊዜህንም ሁሉ ነገሩንም ሰጥተህናል፣ አሳይተህናል። በመጽሐፍም ከተባ አስቀምጠልናል። ከዚህ በኋላ እኛንን መውሰድ መቀበል ያለብንና ይህንን ደግሞ እንድንፈጽም እንድንተገብር ፈጣሪ ይርዳን። የምንችለው እናደርጋለን። ክቡር ዶክተር አብሬህ ነኝ ያለሁት። እንዳሉት ወዳጆቼ የት ነበርክ ነው፣ ግን ለሁሉም ጊዜ ያለው ምናልባት ጊዜው ይሄ ሆኖ ሊሆን ይችላልና ከተማይም ስለመጣ ከተማችን ስለመጣ ይህንን ሀሳብ እኛ ጋር እንዲደርስ ስላደረግ ከልብ ነው የማመሰግነው። የምንችለው እናደርጋለን። ተከታታዮቼ እንደማታሳፍሩኝ ይህንን ሀሳብ እንደምትገዙት አምናለሁ። ዌብሳይቱንም ስልክ ቁጥርም የባንክ አካውንትም ከስር እናስቀምጣለን። ይሄ መጽሐፍም ወደ እናንተ የሚደርስበትን ሁኔታ እንግዲህ አብረን እናስቀምጣለን። የምትችሉትን አድርጉ፣ ለወገኖቻችን እንድረስ። እቺ ጭረት እኔ ልብ ላይ የተጫረችው እናንተም ጋር እንደምትደርስ ተስፋ አድርጋለሁ። የዛሬ እንደዚህ ያበቃል። ቀጣይ አብረን ለመቆየት ያብቃን። አገሬ ሰላምሽ ብዝት ይበል። ቸርን ሰንብት።